ይህ ኮርስ ውድ የሆኑ ካሜራዎች ላይ ገንዘባችሁን ሳታባክኑ ፕሮፌሽናል የፊልም ቀረጻ ባለሙያ ለመሆን የሚያስፈልጋችሁን በሙሉ ዕውቀት ይዟል። ኮርሱ ለዲኤስኤልአር እና ለስማርትፎን የተዘጋጀው። ስለዚህ አሁኑኑ ኮርሱን መጀመር ትችላላችሁ። እነዚህ ከምትማሯቸው ጥቂቶቹ ናቸው። ሾት ኮምፖዚሽንን በመጠቀም ፕሮፌሽናል ቪዲዮ መቅረጽ፣ የተሻለ ቪዲዮ ለመቅረጽ የካሜራ ሴቲንግን ማስተካከል፣ ሲኒማቲክ ፊልምን የመሰለ እንቅስቃሴን ቪዲዮአችሁ ላይ ማምጣት፣ በማንኛውም ሁኔታ ፕሮፌሽናል የብርሃን አጠቃቀምን መረዳት፣ ስቶሪቴሊንግ እንዴት የፕሮዳክሽን ኳሊቲን እንደሚያሳድግ ማወቅ፣ የተለያዩ ፕሮግራሞችን እንዴት በአግባቡ መቅረጽ እንደምትችሉና የሶሻል ሚዲያችሁን እንዴት ማሳደግ እንዳለባችሁ እናያለን። ቪዲዮአችሁን ወደ ሌላ ደረጃ ማድረስ ከፈለጋችሁ፣ የሶሻል ሚዲያ ኮንቴንታችሁን ማሳደግ ከፈለጋችሁ፣ ወይም እንደ ፕሮፌሽናል ሲኒማቶግራፈር ስራ መጀመር ከፈለጋችሁ ይህ ኮርስ የተዘጋጀው ለእናንተ ነው። በኦንላይን ወደምትማሩበት የሲኒማቶግራፊ ኮርስ እንኳን በደህና መጣችሁ። እንዴት ናችሁ? ኢስማኤል እባላለሁ። በዚህ የሲኒማቶግራፊ ኮርስ ማንኛውንም አይነት ካሜራ ተጠቅማችሁ እንዴት ፕሮፌሽናል ቪዲዮ መቅረጽ እንደምትችሉ እናያለን። በዚህ ኮርስ መጨረሻ ምን አይነት ኳሊቲ ያለው ቪዲዮ እንደምትቀርጹ ማወቅ ከፈለጋችሁ በደንብ ተከታተሉኝ። እንግዲህ እነዚህ የምታዩቸው በተለያዩ የቪዲዮ ቀረጻ ባለሙያዎች የተነሱ ወይም ደግሞ የተቀረጹ ቪዲዮዎች ናቸው። አስገራሚውን ነገር ማወቅ እንደምትፈልጉ ይሰማኛል። ሁሉም በጣም በሚገርም ሁኔታ በስልክ ነው የተቀረጹት። አሁን እያያችሁት ያላችሁት ቪዲዮ ዩቲዩብ ላይ ከ2 ሚሊዮን በላይ እይታን አግኝቷል። የምሬን ነው፣ እየቀለድኩኝ አይደለም። ሲኒማቶግራፊ መማር እናንተንም እንደዚሁ ከሌላው ልዩ የሚያደርጋችሁ ነገር ነው። ይህን ኮርስ ለዲኤስኤልአር እና ለአይፎን ነው ዲዛይን ያደረኩት። ነገር ግን እናንተ የሚመቻችሁን ካሜራ መጠቀም ትችላላችሁ። ይህን ኮርስ በተቻለ መጠን ግልጽና አጭር እንዲሆን አድርጌ ነው ዲዛይን ያደረኩት። ኮርሱን በደንብ እንድትረዱት ደግሞ ግራፊክስ፣ የስክሪን ሪከርድ እና አስረጂ ሌሎች ተጨማሪ ቪዲዮዎችንም እንደዚሁ እጠቀማለሁኝ። እንዲሁም በኮርሱ መጨረሻ ላይ ዳውንሎድ ልታደርጉት የምትችሉት ኖትም እንደዚሁ አዘጋጅቻለሁ። በዋነኝነት ይህ ኮርስ የተዘጋጀባቸው ዓላማዎች ምንድን ናቸው? ፕሮፌሽናል ቪዲዮግራፈር እና ሲኒማቶግራፈር መሆን ለሚፈልጉ ሰዎች፣ በርካታ ብሮችን በውድ ካሜራዎች ላይ ሳያባክኑ አስደናቂ ቪዲዮዎችን መቅረጽ ለሚፈልጉ ሰዎች፣ እንዲሁም ደግሞ ጉዟቸውን እንዲሁም ደግሞ የተለያዩ እንቅስቃሴዎቻቸውን በሚገባ ዶክመንት አድርገው የሶሻል ሚዲያ አካውንታቸውን ማሻሻል፣ ማሳደግ፣ ከፍ ማድረግ ለሚፈልጉ፣ አጫጭር ፊልሞችን መቅረጽ ለሚወዱ ለሚመኙና ህልማቸው ለሆኑ፣ እንዲሁም ደግሞ ታሪክን የመተረክ ወይም የስቶሪ ቴሊንግ ጥበብን መማር ለሚፈልጉ በዚህ ኮርስ ከምትማሯቸው ነገሮች ጥቂቶቹ እነዚህ ከላይ የዘረዘርኳቸው ወይም ደግሞ የጠቀስኳቸው ናቸው ማለት ነው። የሾት ወይም ቀረጻን ጥንቅር ወይም ኮምፖዚሽን በመጠቀም ፕሮፌሽናል ቪዲዮ እንዴት መቅረጽ እንደምትችሉ፣ የተሻለ ቪዲዮ ለመቅረጽ እንዴት የካሜራ ሴቲንግ ማስተካከል እንደሚቻል፣ የሲኒማቲክ ፊልም እንቅስቃሴን የመሰለ ቪዲዮ እንዴት መቅረጽ እንደሚቻል፣ በሁሉም ሁኔታዎች ፕሮፌሽናል የብርሃን አጠቃቀም ወይም ደግሞ የላይት አጠቃቀም እንዴት መምጣት እንደሚችል፣ ታሪክን መተረክ ወይም ደግሞ የስቶሪ ቴሊንግ የፕሮዳክሽን ኳሊቲን እንዴት እንደሚጨምር፣ ሰዎችን፣ አካባቢን፣ አርኪቴክቸር እና ሌሎችንም በምን አይነት ሁኔታ መቅረጽ እንደሚቻል በደንብ አድርገን እናያለን። ይህን ኮርስ የሶሻል ሚዲያ ተከታይን ለመጨመር፣ ስራችሁን ለጓደኞቻችሁ፣ ለወላጆቻችሁ፣ ለምታውቋቸው ሰዎች ለማሳየት ወይም ለፈለጋችሁት ዓላማ መጠቀም ትችላላችሁ። እንግዲህ ስለ ኮርሱ ይህን ያህል ካለን ወደ ቀጣዩ ትምህርት በመሄድ ኮርሱን እንጀምራለን። መልካም ቆይታ። ሲኒማቶግራፊ ምንድን ነው የሚለውን የምናይ ነው የሚሆነው። እንደ ኢንተርኔት አገላለጽ ከሆነ እንግዲህ ሲኒማቶግራፊ ማለት ተንቀሳቃሽ ፎቶን የማስቀረት ጥበብ ነው። እንደኔ ማብራሪያ ደግሞ ሲኒማቶግራፊ ድንቅ የሆነ ታሪክን የመንገር ጥበብ ነው። ሁኔታውን መቆጣጠር፣ የተመልካቹን ስሜት ተቆጣጥሮ ቀጣይነቱን መጠበቅ ማለትም ነው። ተመልካቹን በትኩረት እንዲያይ ማድረግ ማለት የሚሆንም ትርጉም ይኖረዋል። ከሁሉም በላይ ሲኒማቶግራፊ ማለት ደመነፍስን ማነቃቃት የሚችሉ ነገሮችን መረዳት ነው። ደመነፍስ ለሆነ ስቲሙላይ ወይም አነቃቂ ነገር የምንሰጠው ምላሽ ነው።
ለምሳሌ ከራበው ድብ መሸሽ ደመነፍሳዊ ምላሽ ነው። ድቡ ስቲሙላ ወይም ደግሞ አነሳሹ ሲሆን እንድንወጡ ያስገድደንም እሱ ነው። ድንቅ ቪዲዮ መቅረጽ ማለትም አነሳሹን ነገር ይዞ መቆየት ማለት ነው። ተመልካቹን በተራበው ድብ ምትክ ሊያነሳሳው የሚችለውን ነገር መምረጥ መቻልም አለባችሁ። በሌላ አባባል የሲኒማቶግራፊ ህጎች በተማራችሁና በተገበራችኋቸው ቁጥር ተመልካቹን የበለጠ መያዝ ትችላላችሁ። የተመልካቹን ሪያክሽን መቆጣጠር አለባችሁ። ቪዲዮቻችሁ ላይ ተመልካቹ ከቪዲዮቻችሁ አይኑን ሳያነሳ እንዲያይ ለማድረግ ምን እንደሚያይና ለምን እንደሚያይ መረዳትም ጭምር አለባችሁ። የሲኒማቶግራፊ ህጎችን በጥልቀት ከማየታችን በፊት ስለ ካሜራ ማወቅ አለባችሁ። በቀጣዩ የትምህርት ደግሞ የተወሰነ ቴክኒካል ነገሮችን እናያለን። ጥሩ ቆይታ። በዚህ ክፍል ደግሞ ስለ ካሜራ እናወራለን። በስልካችን ላይ ያለውንም ሆነ 15 ኪሎ ግራም እና ከዛ በላይ የሚመዝን ሆኖ በርካታ መሰካኪያዎች ያሉት ካሜራም ተመሳሳይ አሰራር ነው ያላቸው። ስለ ቪዲዮ ሪዞሉሽን፣ ፍሬም ሬት፣ አስፔክት ሬሾ፣ ፎካል ሌንግዝ እና ሌሎች ነገሮችም እንደዚሁ በዲኤስኤልአር እና በአይፎን በሁለቱ የምናይ ነው የሚሆነው። የካሜራ ቦርሳዎቻችንን ከፍተን ብናያቸው ሁሌ ልንጠቀምባቸው የምንችላቸው ነገሮች እንደዚሁ አሳያችኋለሁኝ። የካሜራ ቴክኒካል ነገሮችን መረዳት ኤዲቲንግ ላይ ብዙ ሰዓታትንም እንደዚሁ ይቆጥባል። በጣም ምርጥ የምትሉትን ቪዲዮ ዩቲዩብ እና ኢንስታግራም ላይ በምትጭኑ ሰዓትም እንደዚሁ የሆነ ፊክስ ማድረግ ወይም ደግሞ ማስተካከል የማትችሉት ነገር ቴክኒካል የሆነ ችግር ሲገጥማችሁ በጣም እንደሚያናድድ በጣም እንደሚያስከፋ ሁላችሁም ታውቃላችሁ። አንዳንድ ጊዜ የሚኖራችሁ ብቸኛ አማራጭም እንደዚህ አይነት ሁኔታዎች ላይ ቪዲዮውን እንደገና መቅረጽ እሱም ጭምር ሊሆን ይችላል። ይህ እንዳይከሰት ስለ ካሜራ በደንብ ማወቅ አለባችሁ። ስለዚህ በቀጥታ ወደ ትምህርቱ እንገባለን። ጥሩ እንጀምረው። ቪዲዮ ሪዞሉሽን ምንድን ነው? በተለያዩ ጊዜያት የመጨረሻው ፊደሉ ፒ የሆኑ ቁጥሮችን አይታችሁ ሊሆን ይችላል። በተለያዩ ሁኔታዎች ላይ ብዙ ጊዜ ዩቲዩብ እና ሌሎች የቪዲዮ ማሰራጫ ዌብሳይቶች ላይ የሚገኝ የቪዲዮ ጥራቱን የምትቆጣጠሩበት ሴቲንግ ነው። እነዚህ ቁጥሮች የቪዲዮ ሪዞሉሽን ይባላሉ። የሆነ ቁጥር ተጽፎ ከዛ በኋላ ፒ የሚመጣባቸው ማለት ነው። በቀላል አገላለጽ ቪዲዮ ሪዞሉሽን ማለት የቪዲዮ ጥራት ማለት ነው። እነዚህ በቪዲዮ ሪዞሉሽን መግለጫ ሆነው የሚያገለግሉት ቁጥሮች ደግሞ ቪዲዮአችሁ ደብዛዛና ፒክስሉ የሚታይ ነው ወይስ ከፍተኛ ጥራት ያለው ነው የሚለውንም የሚወስኑት እነዚሁ የቪዲዮ ሪዞሉሽን ቁጥሮች ናቸው። ለምሳሌ 1080 ፒን ብንወስድ ፒ ማለት ፕሮግሬሲቭ ስካኒንግ ማለት ነው። ቪዲዮ ስክሪን ላይ የሚቀርብበት ዘዴም ነው። ፕሮግሬሲቭ ስካን ማለት የእያንዳንዱ ቪዲዮ ፍሬም መስመሩ ከላይ ወደ ታች በተርታ ይሰመራል። እንዴት ነው? መጀመሪያ የመጀመሪያውን መስመር ያሰምረዋል፣ ከዛ ሁለተኛውን፣ ከዛ ሶስተኛውን እስከ መጨረሻው ድረስ በዛ መልኩ እያሰመረ መስመሮቹን እያስቀመጠ ይቀጥላል። ይህን በፍጥነት ስለሚሰራው በአይናችን ማየት አንችልም፣ ወይ ደግሞ በአይናችሁ ማየት አትችሉም። የዚህ ተቃራኒው ደግሞ 1080 አይ የሚባለው ነው። አይ ኢንተርሌስድ ስካኒንግ ማለት ነው። በዚህ ዘዴ ደግሞ መስመሩን የሚያሰምረው አንድ መስመር እየዘለለ ይሆናል ማለት ነው። ስለዚህ ይሄኛው የአይ ደግሞ ከላይ ይጀምራል፣ ከዛ ቀጣዩን ዘሎ ከዛ ሶስተኛውን ነው እያሰመረ የሚሄደው። አንድ ዙር ከጨረሰ በኋላ በቀጣይ ዙር የዘለላቸውን ደግሞ እንደገና እየሞላቸው ፊል እያደረጋቸው ይመጣል። ይህን ነገር ያነሳሁት አብዛኞቹ ዘመናዊ ካሜራዎች ፕሮግሬሲቭ ስካኒንግ ወይም ደግሞ ፒን ስለሚጠቀሙ ነው። እሱን ለማመልከት ነው። ስለዚህ ፒን መርሳት የለባችሁም። ፒ እንዳይረሳ። ወሳኙ ነገር ግን ምንም ቢሆን ቁጥሩ ነው። ከፒ በፊት ያለው ቁጥር በጣም ወሳኝ ነገር ነው። በሌላ አገላለጽ ምን ያህል ፒክስል እንደሆነ ይገልጻል ማለት ነው። 1080 ስንል ያን ያህል ፒክስል አለው ማለት ነው። ብዙ ፒክስል በተጠቀመ ቁጥር የቪዲዮ ኳሊቲ እየጨመረ ወይም ደግሞ ሪዞሉሽኑ እየጨመረ ይመጣል። ለዛ ነው 1080 ፒ ከ360 ፒ የተሻለ ጥራት የሚኖረው። 1080 ፒ ቪዲዮ 1080 ፒክስል ቁመትና 1920 ፒክስል ስፋት ያለው ነው።
አሁን የምቀርጽበት ጥራት ማለት ነው። ሶ 720p ቪዲዮ 720 ፒክስል ቁመትና 1280 ፒክስል ርዝመት አለው ማለት ነው። ስለዚህ 360p ደግሞ ከዛ ያነሰ ጥራት አለው። 144p በፍጹም መጠቀም የሌለባችሁ በጣም ያነሰ ኳሊቲ ነው። በእኔ አስተያየት 1080p ዝቅተኛው መጠቀም ያለባችሁ ኳሊቲ ነው ማለት ነው። ከነዚህ ሁሉ የሚበልጥ ደግሞ ሌላ ቁጥር አለ፣ እሱም 4K ይባላል። 4K ማለት 4000 ፒክስል ቁመት ያለው ማለት ነው። ሆኖም ትክክለኛ ቁመቱ ያው 3840 አካባቢ ነው። ሁሉም ሰው መቼም አጠጋግቶ ነው የሚያወራው። ሶ በአፋችሁ ስትጠሩት በጣም ደስ የሚለውም 4K ነው። በጣም ደስ ይላል። ኳሊቲውን በዛ ደረጃ በጣም ከፍ ያለ ነው። በነገራችን ላይ አሁን ላይ እየተሰሩ ያሉ ስልኮች በሳምሰንግም ሆነ በአይፎን በ4K የቪዲዮ ጥራት መቅረጽ እንችላለን። እንደ አጋጣሚ ሆኖ የኔም ስልክ 4K ይቀርጻል፣ የእናንተም ምናልባት ይቀርጽ ይሆናል ብዬ አስባለሁ። ከ4K በላይ 6K እና 8K የሚባሉ ሪዞሉሽኖችም እንደዚሁ አሉ። አብዛኞቹ ገበያ ላይ ያሉ ካሜራዎች 4K መቅረጽ ይችላሉ። 4Kም አሁን ለሚፈለገው ስታንዳርድ በጣም በቂ ነው ተብሎ ይታመናል። እኔ አብዛኛውን ጊዜ በ4K ካልቀረጽኩ በ1080p ነው የምቀርጸው። ከ1080p በታች አልወርድም። እዚህ ጋር ትልቅ ሪዞሉሽን ከዝቅተኛ ሪዞሉሽን ጋር በደንብ ያለውን ንጽጽር በደንብ አይተናል። 4K እና 1080p በጣም ትልቅና የተሻሉ ጥሩ የሚባሉ ናቸው። አሁን ተመልካቹ ቪዲዮውን ስለሚያይበት የስክሪን ሳይዝ ልንገራችሁ። ሬሽዮ ሊለወጥም ላይለወጥም ይችላል። የፊልም ቤት የሲኒማ ቤቶች ውስጥ ያሉ ስክሪን እና የአይፎን ስክሪን በጣም የተለያዩ የቪዲዮ መመልከቻ ዲቫይሶች ናቸው። የሪዞሉሽን አስፈላጊነትም እዚህ ጋር ነው ያለው። ሶ ቪዲዮአችሁ በሲኒማ ቤት ስክሪን የሚታይ ከሆነ 4K በጣም አሪፍ የሚባል ምርጫ ይሆናል። የቪዲዮ ጥራቱ በጨመረ ቁጥር በትልቅ ስክሪን ላይ ምንም ሳይደበዝዝ ማሳየትም ጭምር ትችላላችሁ። 720p ወይም ደግሞ 1080p የሆነ አንድ ቪዲዮ ብንወስድ በትልቅ የሲኒማ ቤት ስክሪን ላይ ማሳየት ብትፈልጉ እሱን መደብዘዙን ላለማየት ከፈለጋችሁ ወደኋላ ራቅ ብላችሁ ማየት አለባችሁ። በሌላ በኩል ቪዲዮአችሁን አይፎን ላይ ብታጫውቱት ብዙ ሰዎች ሶሻል ሚዲያ ላይ ወይም ደግሞ የተለያዩ ማህበራዊ ሚዲያዎች ላይ ስለሚያዩት 720ፒን ልትጠቀሙ ትችሉ ይሆናል ማለት ነው። ሆኖም እንዳልኳችሁ ከፍ ባለ ጥራት መቅረጽ ሁሌም የተሻለና በጣም አሪፍ ነገር ነው። ምናልባት የኳሊቲ ነገር በጣም ወሳኝና አንገብጋቢ ስለሆነ የፋይል ቦታ ለመቀነስ 4K ቪዲዮውን በኤዲቲንግ ወደ 720p ኤዲት በማድረግ መቀነስም ይቻላል። በተቃራኒው ማድረግ ግን አይቻልም። ዝቅ ያለ ኳሊቲ ያለውን ወደ ላይ መውሰድ አይቻልም። በዝቅተኛ ኳሊቲ ከቀረጻችሁ ከፍ ማድረግ የማይታሰብና ከባድ ነገር ነው። አይ ቲንክ ገብቷችኋል። በከፍተኛ ጥራት መቅረጽ ለምሳሌ በ4K ቀርጻችሁ በኤዲቲንግ ታይም ላይ ወደ 1080p መቀነስም ጭምር ትችላላችሁ። 4K ፋይሎች በጣም ትልቅ ሳይዝ ነው ያላቸው በባህሪያቸው። በስልካቸውም ሆነ በሜሞሪ ካርድ ላይ ብዙ ቦታንም እንደዚሁ ሊይዙ ይችላሉ። ቪዲዮ ሪዞሉሽን ምን እንደሆነ ተረድታችኋል። አሁን ደግሞ ስለ አስፔክት ሬሾ እናወራለን። አስፔክት ሬሾ ምንድን ነው? አስፔክት ሬሾ ማለት የቪዲዮ ሪዞሉሽን የመጀመሪያው ወንድም ወይም ደግሞ የአጎት ልጅ ልትሉት ትችላላችሁ፣ በጣም ቅርበት ስላላቸው ማለት ነው። አስፔክት ሬሾ እንደ ቃሉ ሬሾ ወይም ደግሞ መጠን፣ መመጣጠን፣ ሶርት ኦፍ ምጣኔን የሚያሳይ ነገር ነው። የእርዝመትና የቁመት ሬሾ ወይም ደግሞ ምጣኔ ማለት ነው። እርዝመትና ቁመት ራሱ ሳይሆን ሁለቱ የሚመጣጠኑበት መንገድ ማለት ነው። ብዙ ጊዜ በጣም የተለመደው አስፔክት ሬሾ 16:9 የሚባለው ነው። 16 እርዝመቱ ሲሆን 9 ደግሞ ቁመቱ ነው። 16:9 ከቁመቱ እርዝመቱ ይበልጣል። ይህን ቪዲዮ በኮምፒውተር ወይም በሞባይል የምታዩት ከሆነ አስፔክት ሬሾ ዲቫይሶቹ የተሰሩበት ሬሾ ማለት እሱ ነው። እንደ ኢሮፒያን አቆጣጠር ከ1980ዎቹ በፊት በህይወት ከነበራችሁ በዛን ጊዜ አብዛኞቹ የኮምፒውተርና የቴሌቪዥን ስክሪኖች የስኩዌር አይነት ቅርጽ ነበራቸው። ያ ስኩዌር ቅርጽ ወደ ስኩዌር የቀረበ ቅርጽ ደግሞ 4:3 አይነት ነበረ።
የ4:3 እና የ16:9 ልዩነት እንድታዩት ነው ይሄን እያሳየኋችሁ ያለሁት። ሁለት ሙሉ ለሙሉ የተለያዩ ቅርጾችና ሁለት ሙሉ ለሙሉ የተለያዩ የቪዲዮ ሬሺዮዎች ናቸው ማለት ነው ሁለቱ። ብዙ ጊዜ አይፎን ላይ አስፔክት ሬሽዮ መቀየር አንችልም፣ ወይም ደግሞ ዲፎልት የራሱ የሆነ ሲመረት ጀምሮ የነበረውን ነው የምንጠቀመው። ይህ በጣም አሪፍ ፊቸሩ ነው። ማንም ሰው በ4:3 ሬሽዮ አይቀርጽም። ዘመኑ ላይ ያሉ ቪዲዮ የሚታይባቸው መሳሪያዎች ራሳቸው ያንን የማይፈቅዱ ስለሆኑ ማለት ነው። የ1980ዎቹን ትዝታን ለማሳየት ካልሆነ በ4:3 መቅረጽ ብዙም አያስፈልግም። አይናችን እንደ ሬክታንግል ነው እንጂ እንደ ስኩዌር አይደለም ህይወትን ወይም ደግሞ የተቀረጹ ነገሮችን የሚቃኘው። በ4:3 እንደሚቀርጽ ሰው አማተር ወይም ደግሞ ጀማሪ የለም ይላሉ አንዳንዶች። አሁን ከመጨረሳችን በፊት መጠቀም የምፈልገው የአይፎን ስክሪን እና የሲኒማ ቤት ስክሪን በተመሳሳይ ሁኔታ 16:9 አስፔክት ሬሽዮ እንደሆኑ እንድታውቁ ነው። ጥሩ፣ አሁን ደግሞ ስለ ፍሬም ሬት እንነጋገር። አሁን ስለ ፍሬም ሬት የምናወራበት ሰዓት ነው። ፍሬም ሬት የፎቶ ፍሬሞችን ሬት የምታደርጉበት የአይፎን አፕ አይደለም። የቪዲዮ ፍሬሞችን በ1 ሰከንድ የሚታዩበት ፍሪኩዌንሲ ወይም ደግሞ ድግግሞሽ ማለት ነው። የቪዲዮ ፍሬሞች በ1 ሰከንድ የሚታዩበት ፍሪኩዌንሲ ወይም ደግሞ ድግግሞሽ ማለት ነው። ፍሬምስ ፐር ሰከንድ ወይም ኤፍፒኤስ ይባላል ሲያጠር ማለት ነው። ቪዲዮ ፍሬም ምንድን ነው ወደሚለው ስንመጣ በመሰረቱ የቪዲዮ ፍሬም ፎቶ ነው። የቪዲዮ ማለት ተደጋጋሚ ፎቶዎች ማለት ነው። ፍሬሞች ወይም ቪዲዮ ማለት በተርታ የሚጫወቱ ፎቶዎች ድምር ውጤት ማለት ነው። ፍሬም ሬት ማለት በ1 ሰከንድ ውስጥ በቪዲዮዎቻችን ላይ የሚገኙ ፎቶዎች ብዛት ማለት ነው። ፍሬም ሬቱ አነሰ ማለት ጥቂት ፍሬሞች አሏችሁ ማለት ነው። ፍሬም ሬቱ ሲጨምር ደግሞ ፍሬሞቹ ብዙ ናቸው ወይም ደግሞ በርከት ያሉ ናቸው ማለት ይቻላል። ቀላል ነው አይደል? ሐሳቡ ብዙ ከባድ አይደለም። ይሄ ብዙ ጊዜ ችላ የሚባል ሆኖም ለምርጥ ቪዲዮ በጣም ወሳኝ ነገር ነው። አብዛኞቹ ካሜራዎች ላይ በጣም የተለመደው ፍሬም ሬት ከ24 ፍሬም ፐር ሰከንድ እስከ 240 ፍሬም ፐር ሰከንድ ባለው በጣም ተለምዷል። አንድ ቪዲዮን በ30 ፍሬም ፐር ሰከንድ እና ተመሳሳዩን ቪዲዮ ደግሞ በ240 ፍሬም ፐር ሰከንድ ቀርጻችሁ ሁለቱንም እኩል ፕሌይ ብታረጓቸው ወይም ደግሞ ብታጫውቷቸው ምንም ልዩነት ላታዩባቸው ትችላላችሁ። ሆኖም ልክ ቪዲዮውን ስታዘግሙት ወይም ደግሞ ስሎ ስታደርጉት ነው ለውጡን በጣም የምታዩት ማለት ነው። አያችሁ፣ በቀኝ በኩል ያለው በግራ በኩል ካለው በተሻለ ምን ያህል የጠራ እንደሆነ። ስፒዱን በግማሽ ቀንሰን ስናጫውተው 240 ፍሬም ፐር ሰከንዱን ከ30 ፍሬም ፐር ሰከንዱ እንዲሻል ያደረገው ነገር ምንድን ነው የሚለውን ብትጠይቁ፣ ምክንያቱም በ1 ሰከንድ ውስጥ ጥቂት ፍሬሞች ሲኖሩን ኤዲቲንግ ላይ ልንሰራባቸው የሚችሉ አነስተኛ ፍሬሞች ነው እንደዚሁ የሚኖሩ ማለት ነው። እንደዚህ ያስቡት። የሰው ልጅ አይን ልክ እንደ ካሜራ ነው የሚሰራው እና አይናችን ምንም ልዩነቱን ሳንለየው ከ60 እስከ 30 ፍሬም ፐር ሰከንድ ፕሮሰስ ያደርጋል ወይም ደግሞ ያንን ያህል ሲስተም ውስጡ ይካሄዳል። ልዩነቱን ማወቅ የምንችለው አይናችን እንቅስቃሴዎችን በግማሽ ፍጥነት ቀንሶ ማየት ሲችል ነው። ለዛ የሚሆን መድኃኒት ደግሞ ሳይንሱ ራሱ እስካሁን አላገኘም። የ30 ፍሬም ፐር ሰከንድ ቪዲዮም በ50% ስፒዱን ስትቀንሱት የሆነ የተቆራረጠና በአንድ ለማጅ ወይም ደግሞ ጀማሪ የሆነ ሰው የሰራው አይነት ቪዲዮ የሚመስል አይነት ነገር ነው የሚሆነው። 60 ፍሬም ፐር ሰከንድ ያለውን ቪዲዮ በ50% ስታዘግሙት ግን በ30 ፍሬም ፐር ሰከንድ የዘገመ ቪዲዮ ታገኛላችሁ ማለት ነው። የዘገመ ወይም ደግሞ ስሎው የተደረገ ቪዲዮም ሆኖ አሁንም የቪዲዮ ጥራቱን የማስጠበቅ በቂ ፍሬሞችን ይዟል ማለት ነው። ፍሬሙ ከፍ ባለ ቁጥር እንደዚህ አይነት አድቫንቴጆች ይኖሩታል። በጣም ጥርት ያለ የዘገመ ቪዲዮ ለማግኘት ከ60 እስከ 240 ፍሬም ፐር ሰከንድ ብትጠቀሙ አሪፍ ነው፣ ወይም ደግሞ እነሱን ነው ብትጠቀሙ ተብሎ ሪከመንድ እንደሚደረገው። ሌላኛው የፍሬም ሬት ጠቃሚ ነገር የቀረጻችንን ስታይል መወሰኑ ነው። እዚህ ጋር የአንድ ተመሳሳይ ነገር ሁለት ቀረጻዎች አሉ። አንዱ በ24 ፍሬም ፐር ሰከንድ እየተጫወተ ሲሆን ሌላኛው ደግሞ በ60 ፍሬም ፐር ሰከንድ እየተጫወተ ነው። እንግዲህ ሁለቱ ፍጹም የተለያዩና የተራራቁ ነገሮች ናቸው፣ በ24 እና በ60 ማለት ነው።
እያያችሁት ነው። የ24 ፍሬም ፐር ሰከንዱ ቪዲዮ ድሮ የተቀረጸ የሚመስል ደብዛዛ ነው። የ60 ፍሬም ፐር ሰከንዱ ብዙ ፍሬሞች ስላሉት በጣም የጠራና ጽድት ብሎ የሚታይ ነው። ይህ በሰከንድ 60 ፎቶዎችን ሲያጫውት፣ ያኛው ግን 24 ፎቶዎችን ነው በሰከንድ የሚያጫውተው ማለት ነው። ይህም ማለት 24 ፍሬም ፐር ሰከንድ በፍጹም አትጠቀሙ ማለት አይደለም። በፍጹም መጠቀም የለባችሁም የሚል አይነት መልእክት የለውም። በ60 ፍሬም ፐር ሰከንድ ቀርጻችሁ አንዳንድ ጊዜ ኤዲቲንግ ላይ በ24 ፍሬም ፐር ሰከንድ ሬንደር ማድረግ ትችላላችሁ። ምንም ጥራት ሳይቀንስ ቪዲዮውን ማዝገም ከፈለጋችሁ ሁሌም ከፍ ባለ ፍሬም ሬት መቅረጽ እና የተሻለ አድርጎ ለኤዲቲንግ ማቅረቡ የተሻለ ነው። ጥሩ። አሁን ደግሞ ወደ ቀጣዩ ክፍል ሄደን ስለ ሌንሶች እናወራለን። ሌንሶች ብዙ ሰዎች ስለ ሌንስ ያውቃሉ። ሆኖም ጥቂት ሰዎች ናቸው ሌንስ ቀረጻ ላይ ምን ያህል ተጽዕኖ እንዳለው የሚያውቁት። ሁሌም ሌንስ ፎካል ሌንግዝ አለው። ፎካል ሌንግዝ በካሜራ ሴንሰራችሁ እና በካሜራ ሌንሱ ኦፕቲካል ሴንተር መካከል ያለው ርቀት ሲሆን በሚሊሜትር ነው የሚለካው። ሰፋፊ ሌንሶች አሉ። እንዲሁም ደግሞ የቴሌፎቶ ሌንሶችም እንደዚሁ አሉ። ሁለቱንም የሚሰሩ የዙም ሌንሶችም የሚባሉ እንደዚሁ አሉ። አሁን የምቀርጸው በዙም ሌንስ ነው ብታዩት ማለት ነው። ሰፋፊ ሌንሶች ወደ ጎን አጠር ያሉ፣ የቴሌፎቶ ሌንሶች ደግሞ ረዘም ይላሉ። ምን አይነት ሌንስ መጠቀም እንዳለባችሁ ለመወሰን መጀመሪያ የሚቀረጸውን ነገር ማወቅ መቻል አለባችሁ። ለምሳሌ የቤት ውስጥ ቀረጻ ከሆነ ሰፊ ሌንስ ከቴሌፎቶ ሌንስ በተሻለ ብዙ ቦታን ስለሚሸፍን እሱን መጠቀም ትችላላችሁ። ምክንያቱም የቴሌፎቶ ሌንስ ሁሉንም ነገር ለማስገባት ወደኋላ ብዙ እንድትርቁ አያደርጋችሁም። እኔ ማንኛውም የቤት ውስጥ ቀረጻ ላይ የቴሌፎቶ ሌንስን ነው ብዙ ጊዜ የምጠቀመው። ሰፊ አካባቢን የምትቀርጹ ከሆነ ሰፊ ሌንስን ልትጠቀሙ ወይም ደግሞ እሱን አምጥታችሁ ካሜራችሁ ላይ ልትገጥሙ ትችላላችሁ። የየትኛው የአካባቢውን ወይም የምትቀርጹበትን አካባቢ የትኛውን ክፍል ነው የምቀርጸው የሚለው ጥያቄ ላይ ይመሰረታል ሁሉም ነገር ማለት ነው። ሙሉ ፎቶ ማስገባት ከፈለጋችሁ ሰፊ ወይም ስታንዳርድ ሌንስ ልትጠቀሙ ትችላላችሁ። በዛ አካባቢ ላይ አቅርባችሁ ማሳየት፣ አካባቢው ላይ ያለውን ነገር አቅርባችሁ ማሳየት የምትፈልጉ ከሆነ ደግሞ ቴሌፎቶ ሌንሶችን መጠቀም እንደዚሁ ትችላላችሁ። ብዙ ወደፊት እንዳትሄዱ ይረዳችኋል። ካላችሁበት ሆናችሁ ቀረብ አድርጋችሁ መውሰድ ትችላላችሁ ማለት ነው። ከዛ ውጪ በትንሽ ብርሃን የምትቀርጹ ከሆነ ደግሞ ቴሌፎቶ ሌንስ ብርሃኑን የሚመጣውን ብርሃን ስለሚቀንሰው ፎቶአችሁ ወይም ደግሞ ምስላችሁ ይጨልማል። ምክንያቱም ሌንሱ በረዘመ ቁጥር በርካታ መስታወቶች ውስጡ ይኖራሉ። እያንዳንዱ መስታወትም በትንሹ ብርሃኑን እየቀነሰው ስለሚሄድ የተቀነሰ ብርሃን ይኖራችኋል። መጨረሻ ላይ ደመቅ ባለ ቦታ ላይ ስትቀርጹ ምንም ችግር ላይፈጥር ይችላል። ነገር ግን ትንሽ ብርሃን ባለበት ሁኔታ አጭር ርዝመት ያለው ሌንስ ተጠቅማችሁ ወደምትቀርጹበት ነገር መጠጋቱ የተሻለ ነው የሚሆነው። ምናልባት ወደምትቀርጹት አካል ተጠግታችሁ ስትቀርጹ ሰፊ ሌንስ ወይም ደግሞ ሰፋ ያለ ሌንስ ሰብጀክታችሁን የምትቀርጹትን ነገር ብቻ ሳይሆን አካባቢውንም ጭምር ሊያስገባው ይችላል። የምታዩትን ነገር ሙሉ እይታ ይሰጣችኋል ማለት ነው። ሰፋ ባለመልኩ ቴሌፎቶ ሌንስ ፎቶውን በማቅረብ ምርጥና ደብዘዝ ያለ ባክግራውንድ ይፈጥራል፣ ወይም ብለር የሆነ ባክግራውንድ መፍጠር ይችላል። ሰዎችን የምትቀርጹ ከሆነ ሰፊ ሌንስ እና ቴሌፎቶ ሌንስ የተለያየ አይነት የፊት ይዘት ወይም ደግሞ ገጽታ ይሰጧችኋል። እንቅስቃሴ የበዛበት ቪዲዮ የምትቀርጹ ከሆነ ደግሞ ሰፊ ሌንስ ወይም ደግሞ ሰፋ ያለ ሌንስን ብትጠቀሙ ይመከራል። ከዛ ውጪ የሰርግ ኢንተርቪው ከሆነ የምትቀርጹት የፊት ስሜትንና ቅርጽ ለማሳየት የተወሰነ ወደኋላ ርቃችሁ ቴሌፎቶ ሌንስን ብትጠቀሙ ደግሞ የተሻለ ነው። ሰፊ ሌንስ ፊትን በአግባቡ አያጎላም፣ ብዙ ነገር ስለሚያካትት ማለት ነው። መጀመሪያ ስለ ቀረጻው አስባችሁ ከዛ በኋላ ሌንሱን መምረጥ፣ ከቀረጻችሁ ጋር ሊሄድ የሚችል ሌንስን መምረጥ አለባችሁ። የኔ የሁልጊዜ ተመራጭ ሌንስ ከ18 እስከ 35 ያሉት ናቸው። አሁን እየቀረጽኩበት ነው። በጣም አሪፍ ነው። እናንተም ብትጠቀሙት በጣም እመክራለሁኝ። ምክንያቱም ቤት ውስጥ በጣም ሰፊ በሆነው 18 ሚሊ ሜትር እርዝመት
በመቅረጽ ሙሉ ቤቱን ሳስገባው 35 ሚሊ ሜትር ርዝመት የምፈልገውን ነገር ማቅረብና የሚያምረውን ባክግራውንድ ማደብዘዝ እንደዚሁ እችላለሁ። የኔ ምርጫዎች እነሱ ናቸው። ሌላው ሌንስ ስትመርጡ ቀረጻው እንዳያመልጣችሁ መጠንቀቅ ነው። ፕራይም ሌንስ የሚባል አይነት የሌንስ አይነት አለ። እነዚህ ዙም ማድረግ የማይችሉ እዛው ፊክስድ የሆኑ ደግሞ እዛው ተጠብቀው ያሉ ሌንሶች ናቸው። በእነዚህ ሌንሶች ያያችሁት የምታገኙት ነገር ነው። በስልክ የምትቀርጹ ከሆነ አነስተኛ ቁጥጥር ነው የሚኖራችሁ። ማድረግ የምትችሉት አብዛኛውን ነገር መቀየር አትችሉም፣ ፊክስድ ስለሆነ ማለት ነው። ባለበት ነው የሚቀርጸው። በዲኤስኤልአር እንደምቀርጸው ብዙ ጊዜ በአይፎን ስልኮችም እንደዚሁ ቀርጻለሁኝ። አብዛኛውን ጊዜ እንደውም በአይፎን ነው የምቀርጸው። በጣም ሲምፕል ነው፣ ለመያዝም ቀላል ነው። ለአይፎናችሁ መግዛት የምትችሏቸው ልዩ ልዩ የሆኑ ለአይፎን ተብሎ የተዘጋጁ ሌንሶችም እንደዚሁ አሉ። እነዚህ ሌንሶች ቴሌፎቶም ሰፊ ሌንሶችንም ጭምር ያካትታሉ፣ ለአይፎኖቹ የተዘጋጁት ማለት ነው። በስልካችሁ ላይ ያለውን የዙም ፈንክሽን መጠቀም ካልፈለጋችሁ እነዚህን አሪፍ ምርጫ ናቸው፣ ከላይ የተጠቀሱት ሌንሶች ማለት ነው። ምናልባት በስልክ ላይ ያለው ዙም ጥሩ አይደለም ብዙ ጊዜ ሲታይና በጣም ጥሩ የሚባለውን ቀረጻ ደብዛዛ ወደሆነ የማይረባ የቪዲዮ ክምችትም ሊቀይርብን ይችላል። በሁለት ጣት ዙም ማድረግን ባንጠቀም የተሻለ ነው። ከላይ የዘረዘርኩላችሁ ሌንሶች ገዝተን እነሱን ብንጠቀም አሪፍ አውትፑት ይኖረናል። ዲኤስኤልአር ካሜራ ላይ ሪዞሉሽን እና ፍሬም ሬት እንዴት መቀየር እንችላለን የሚለውን ደግሞ አሁን እናያለን። ዲኤስኤልአር ከሌላችሁና የምትቀርጹት በስልክ ወይም በሌላ ካሜራ ከሆነ እቺን ፓርት ማሳለፍ ትችላላችሁ። ይህ ዲኤስኤልአር ላላችሁ ነው። ዲኤስኤልአር ኖሯችሁ ለዲኤስኤልአር አዲስ ከሆናችሁ ይህ ክፍል በደንብ ያስፈልጋችኋል። እንዲህ ነው በዲኤስኤልአር ላይ ሪዞሉሽን እና ፍሬም ሬትን የምትቀይሩት። በተወሰነ መልኩ የተለዩ ናቸው። ሆኖም የሁሉም ሜኑ ኦልሞስት ተመሳሳይ ነው። ካሜራ እስከሆኑ ድረስ የተወሰነ ጎግል ማድረጋቸው የኔ ዲኤስኤልአር ከእናንተ ጋር ተመሳሳይ የሆነ ሜኑ ሊኖረውም ላይኖረውም ይችላል። እሱን ቼክ ታደርጋላችሁ። ካሜራውን አብርተው በካሜራው በላይ በኩል ወዳለው ሜኑ ይሄዱ። ከዛ በኋላ በሙቪ ሪከርዲንግ ስታሮቹን ለመዘርዘር ስክሮል ዊል የተቀመጣለ እሱን ይጠቀማሉ። ይህን የሜኑ አይተምን ለመጠቀም የሴት በተንን ክሊክ ታደርጋላችሁ። ከዛም ፍሬም ሬቱንና ሪዞሉሽኑን ለመቀየር በድጋሚ ስክሮል ዊሉን ማሽከርከር የምትፈልጉት እስኪመጣ ድረስ ማሽከርከር ትችላላችሁ። አዲስ ዕቃ የምከታተል ስላልሆንኩኝ ይሄ የካነን ሌተስት ካሜራ አይደለም። ምናልባት ወደፊት ልቀይረው እችላለሁ፣ ምናልባት አላውቅም። በ30 ፍሬም ፐር ሰከንድ እስከ 1080p ወይም ደግሞ 1920p ነው መሄድ የምንችለው። ወደ 60 ፍሬም ፐር ሰከንድ ለመሄድ ጥራቱን ወደ 720p መቀነስም እንደዚሁ ይኖርባቸዋል። ለማንኛውም እንደዚህ ነው የዲኤስኤልአር ላይ የምንቀያየራቸው ማለት ነው። የኤክስፖዠር ክፍል ጥሩ። አሁን ደግሞ ስለ ኤክስፖዠር ነው ያለን። ኤክስፖዠር ማለት የብርሃን ተጋላጭነት ማለት ነው። በሌላ አባባል ደግሞ ኤክስፖዠር እንዴት ሊብራራ ይችላል? በቪዲዮአችሁ ላይ ያለው የብርሃን መጠን ማለት ነው። በቀላል አነጋገር ኤክስፖዠር ማለት ኢሜጃችሁ ምን ያህል ደማቅና ጨለም ያለ ነው የሚለውን ዲፋይን የሚያደርግልን ወይም ደግሞ የሚገልጽልን ኤክስፖዠር ይባላል። ትክክለኛውን ኤክስፖዠር ማምጣት ጀማሪዎችን ከፕሮፌሽናሎች የሚለይ ትልቅ ነገር ነው። የኤዲቲንግ ፕሮግራማችሁ ላይ ቪዲዮአችሁን አስገብታችሁ ቪዲዮአችሁ እንደዚህ ተቃጥሎ ወይም ደግሞ እንደዚህ በጣም ጨልሞ ከማየት የበለጠ የሚያበሳጭ ነገር የለም። ምንም አይነት የብራይትነስ እና የኮንትራስት ፊልተር አይጠቅማችሁም። በዚህ ሴክሽን ስለ አፐርቸር እና ስለ ኤፍ ስቶፕ እንነጋገራለን። ስለ አይሶ እና በትንሽ ብርሃን ስለመቅረጽ እናወራለን። ሊገጥሟችሁ የሚችሉ የኤክስፖዠር ችግሮች እና ኤክስፖዠርን የሚለውጡ የካሜራ ፊቸሮችንም በደንብ አድርገን እናያለን። ይሄ በጣም ጠቃሚ ትምህርት ነው። እስከ መጨረሻው በደንብ ተከታተሉ። ሲኒማቶግራፊ ላይ አፐርቸርን እንዴት መርዳት ይቻላል የሚለውን ደግሞ እናነሳለን። ቀጣዩ ክፍል የተወሰነ ከበድ የሚል ይመስላል። በተቻለ መጠን በቀላሉ ለማስረዳት እሞክራለሁኝ።
በዲኤስኤልአር ካሜራ ቪዲዮ ለመቅረጽ ካሜራ ሌንሱ ስር የሆነች የምትታሰር አይነት ቀለበት አለች። ያቺ ብርሃን የሚገባባት ቀዳዳ አፐርቸር ትባላለች። ኤፍ ስቶፕ ማለት ደግሞ አፐርቸሯ ምን ያህል ክፍት እንደሆነች የምንለካበት መንገድ ነው። አፐርቸሯ ከተዘጋጅ ትልቅ ኤፍ ስቶፕ ይኖረናል። አፐርቸሯ በደንብ ከተከፈተች ደግሞ ኤፍ ስቶፓችን ያንሳል ወይም ደግሞ ይቀንሳል ማለት ነው። ቀዳዳው በደንብ ሲከፈት ብዙ ብርሃን በማግኘት ቪዲዮ ብርሃናማ ይሆናል ወይም ደግሞ መሆን ይችላል። ቀዳዳው በጠበበ ቁጥር ደግሞ ትንሽ ብርሃን ይገባና ቪዲዮ ጨለም ይላል ወይም ደግሞ ይጨልማል፣ የተወሰነ ጨለምለም ይላል። አይፎንን በተመለከተ ደግሞ አፐርቸር እና ኤፍ ስቶፕን ማወቅ አይጠበቅባችሁም። አፕል ጉዳዩን በጣም አቅልሎት ኤክስፖዠር ብሎ ነው የሚጠራው። ኤክስፖዠር በሚል ስሙ ነው የሚታወቀው ማለት ነው። አንዴ ወደ ላይና ወደ ታች ስዋይፕ አድርጋችሁ ነው እሱን የምትቀያየሩት ማለት ነው። ስለዛ ወደ በኋላ በደንብ አወራለሁኝ። ሆኖም ዲኤስኤልአር ላይ አፐርቸሩን የምትቀይሩት እሱ ካሜራ ላይ ከሆነ ይሄ ቁጥሩ ነው። ይሄኛውንም ቁጥር መቀየር አለባችሁ። ይሄ ቁጥር ሸተር ስፒድ ነው የሚባለው። ሸተር ስፒድ ደግሞ ልክ እንደ ፍሬም ሬት ነው፣ ቀደም ብለን እንደገለጽ ነው ማለት ነው። ለፕሮሰሲንግ ሳይሆን ለብርሃን ነው የሚያገለግለው። እያንዳንዱ የቪዲዮ ፍሬም ምን ያህል ብርሃን እንደሚያገኝ ይቆጣጠራል ማለት ነው። ሻተሩ ሲፈጠን ጥቂት ብርሃን ይገባል። ሻተሩ ዘገም ሲል ለረዥም ጊዜ ክፍት ሆኖ ይቆያል ማለት ነው። በዚህም ብርሃን በደንብ ያስገባል። ይህ የሞሽን ብለር ላይ ተጽዕኖ ይኖረዋል ማለት ነው። አሁን ያልኩት ያለሁት በተወሰነ ደረጃ ያወዛግባል ይመስለኛል። በደንብ ተከታተሉኝ። ሸተሩ ለረዥም ጊዜ ካልተዘጋ የሞሽን ብለር ይኖረዋል። የፈጠነ የሸተር መዘጋትና መከፈት እንደዚሁ የጠራ ምስል ይሰጣል ማለት ነው። በእኩለ ቀን ላይ የምትቀርጹ ከሆነ ብዙ ብርሃን ስላለ አፐርቸሩ ወደ 5 ወይም 6 ላይ ማድረጉ ስታንዳርድ ሳይዝ ነው። ኢሜጁን ሻርፕ ለማድረግ ፈጣን ሸተር ስፒድን መጠቀም ጭምር ትችላላችሁ። ብዙ ፈጣን ሞሽኖችን ቪዲዮ ላይ አልጠቀምም። ፈጣን እንቅስቃሴ ከተጠቀማችሁ ብዙ ሞሽን ብለር ወይም ደግሞ የእንቅስቃሴ መደብዘዝ ሊያስከትል ይችላል ወይም ደግሞ ሊኖረው ይችላል ማለት ነው። ጥሩ። በዚህ ቪዲዮ አፐርቸርን፣ ሸተር ስፒድን፣ ፎካል ሌንግዝን እና ፎከስን እንዴት ማስተካከል እንደምትችሉ በደንብ አሳያችኋለሁ። መጀመሪያ ካሜራችሁን አብርታችሁ ቪዲዮ ሞድ ላይ ታደርጉታላችሁ። የቪዲዮ ምልክቱን ነክታችሁ ማለት ነው። እንደዛ ካደረጋችሁ እነዚህን ሴቲንጎችን ታገኛላችሁ ወይም ደግሞ ማግኘት ትችላላችሁ። ቪዲዮ ላይ አድርጉትና ስክሪኑን በመክፈት ምን እየሰራችሁ እንደሆነ እወቁ። እሱም ማወቅ ትችላላችሁ። ሌላው ሜኑ ላይ ሄዳችሁ ሙቪ ኤክስፖዠር ማኑዋል ላይ መሆኑን አረጋግጡ። ከዛ ለመውጣት ሪቪው በተኑን 2 ጊዜ መጫን ነው ወደ ትግበራው የምንገባው። ሻተር ስፒድን ለማስተካከል እዚህ ጋር ዊሉን ስክሮል በማድረግ ወደ ቀኝ መሳብ ትችላላችሁ እና እንደምታዩት የሻተር ስፒድ የፈጠነ ነው ወይም ደግሞ ፍጥነት እያሳየ ነው። ያ ደግሞ ፎቶውን ጨለም እያለ እያደረገው እንደሆነ ይታያል። ሻተር ስፒድ እስከ ግራ በኩል ያለው ቁጥር ነው። ስክሮሉን እንደገና በመመለስ የሻተር ስፒዱን ማዝገም ወይም ደግሞ ስሎው ማድረግም ትችላላችሁ። እሱም ፎቶውን ብርሃናማ ያደርገዋል ማለት ነው። ይሄን ሳደርግ በአፐርቸር ነው ማስተካከል ያለብኝ። በጣም ዘገም ያለ ሻተር ስፒድ ከሆነ አፐርቸሩን ማጥበብ ወይም ደግሞ መቀነስ ያስፈልጋል። ለዛ ሲባል እዚህ ጋር ኤቪ በተንም እጫናለሁ ማለት ነው። እዛው ይዤው እንደያዝኩት ሳለቀው ስክሮሉን ከእንደገና አሽከረክራለሁ። አሁን ስክሮሉ አፐርቸሩን እያስተካከለው ነው። እንደምታዩት ሌንስ ውስጥ ያለው ቀለበትም እየተዘጋ ነው። አሁን በጣም ቀንሼው 13 ላይ ነው ያለው። አይ ቲንክ 10 በቂ ነው። አሁን በፍጥነት አይኤስኦ ምን እንደሆነ ለእናንተ መንገር ፈልጋለሁ። እዚህ ጋር ያለው አይኤስኦ በተን እንደምታዩት በርካታ ቁጥሮችን ይሰጣል። አይኤስኦ በተን የምታዩት ማለት ነው። ቁጥሩ ሲያንስ ይህ የአይኤስኦ በተን ቁጥሩ ባነሰ ቁጥር ፎቶ ጨለማ እየሆነ ይሄዳል። ቁጥሩ ሲጨምር ፎቶ ብርሃናማ እየሆነ ይሄዳል። ሆኖም ይህ አይኤስኦ ከዛ ጠለቅ ያለ ትርጉም ያለው። አይኤስኦ የሚለው ቃል ፍቺ ኢንተርናሽናል ስታንዳርድ ኦርጋናይዜሽን ነው
በቀጥተኛ ትርጉሙ ዓለም አቀፍ የስታንዳርድ ወይም የደረጃዎች ድርጅት ማለት ነው። እነዚህ ቁጥሮች ማለት ድርጅቱ ለፊልም ወይም አሁን ላይ ለፎቶግራፊ እና ለቪዲዮግራፊ ለብርሃን ምን ያህል እንደሆነ ለመለየት ወይም ደግሞ እሱን ለማሳወቅ ለማስገንዘብ ያወጣቸው የስታንዳርድ ቁጥሮች ናቸው እነዚህ የአይኤስኦ ቁጥሮች ማለት ነው። እነዚህን ቁጥሮች ስትቀያየሩ ኢሜጃችሁ ምን ያህል ለብርሃን ሴንሲቲቭ እንደሆነ ካሜራችሁ ጋር የምትግባቡበት መንገድ ነው ማለት ነው። 6400 ላይ ካደረጋችሁት በርካታ ነጠብጣቦችን ታገኛላችሁ። ፎቶዎችን ለብርሃን በጣም ሴንሲቲቭ ያደርገዋል ማለት ነው። 6400 በጣም ከፍተኛ ቁጥር ስለሆነ ስለዚህ አሪፉ ነገር ምንድነው? እዚህ ጋር ማድረግ የምንችለው ነገር ምንድነው? የፈጠነ ሻተር ስፒድን ከፍ ባለ አይኤስኦ መጠቀሙ በጣም አሪፍ ነገር ነው። ምክንያቱም አይኤስኦን ስታነሱ ደግሞ ሻተር ስፒድን አብሮ መቀነስም ተገቢ ነው። የምትፈልጉትን ሻተር ስፒድ ካላገኛችሁ በአይኤስኦ ማመጣጠንም ትችላላችሁ። አይኤስኦን ከፍ ስታደርጉት ፈጣን ሻተር ስፒድን ማግኘት ትችላላችሁ። የኔ ካሜራ አውቶማቲክ አይኤስኦ አለው። በብዛት መጠቀም የምፈልገውም እሱን ነው። አሁን ፀሐይ እየገባች ነው። የዙም ሌንስ ካላችሁ ደግሞ ፎካል ሌንግዙን ለማስተካከል ሻተር ስፒዱን 200 ልታደርጉትም ትችላላችሁ። ማድረግ ያለባችሁ ይሄን ወደ ግራ ወይም ወደ ቀኝ ማድረግ ነው። ካሜራ ይዘን ያቀርባል ወይም ያርቃል። ስለዚህ ይህን ስታደርጉ ፎከሳችሁን መቀየር አለባችሁ ማለት ነው። እሱ ያ በዛ በኩል ያለው ቀለበት ነው። ወደ ቀኝና ወደ ግራ ማሽከርከር ትችላላችሁ ማለት ነው። የተወሰነ ጨለም ማለቱ ለምን የተሻለ ነው? ብርሃኑ ከሚበዛ ማነሱ ለምን የተሻለ እንደሆነ ደግሞ አሁን እንወያያለን። አንዳንዴ የምትቀርጹትን አካልና ባክግራውንዱን ወይም ሰማዩን በአግባቡ ብርሃን እንዲኖሩ ለማድረግ ትሞክሩና በጣም ሊቃጠል ወይም ደግሞ ላይት በጣም ሊበዛበት ይችላል። ተራሮችን እና ህንፃዎችን በምቀርጽበት ሰዓት ብዙ ጊዜ እንደዚህ ይሆንብኛል። መቃጠል ማለት ብርሃኑ በጣም በዝቶ ምስላችሁን ደግሞ ናቹራል የሆነው ምስሉን ስታጡት ወይም ደግሞ እሱን አለማግኘት ስትችሉ የሚሆን ነገር ነው። በእንዲህ አይነት ሁኔታ ሁሌም ብርሃኑ ከሚበዛ መቀነሱ በጣም የተሻለ እና ጥሩ ነው። ምክንያቱም ብርሃኑ በጣም ከሚበዛ የተወሰነ ማነሱ ኮንትሮል ለማድረግ ለመቆጣጠርም በጣም የተሻለ ነው። ብርሃኑ ሲያንስ በኋላ ኤዲቲንግ ላይ ዲቴይል ማምጣት ትችላላችሁ፣ ያነሰ ከሆነ ማለት ነው። በጣም ብርሃን ሲበዛበት ግን ኤዲቲንግ ላይ ምንም ማምጣት የምትችሉት ዲቴይል የለም። ቀንሶ መቅረጹ የተሻለ ነው። አንድ ጊዜ ዲቴይሉን ካጣችሁት በኤዲቲንግ ማምጣት አትችሉም። ስለዚህ ይህንን ቲፕ በፍጹም እንዳትረሱት፣ ምክንያቱም የሆነ ቀን በደንብ ይጠቅማችኋል ብዬ አስባለሁ። ምን ማድረግ እንዳለብኝ አላውቅም። ሰማዩ ብርሃን በዝቶበታል። የምቀርጸው አካል ጨለም ያለ ነው። የተወሰነ ብርሃን መጨመር ያለብኝ ይመስለኛል። ሰማዩ ደግሞ ብርሃን በዝቶበታል በራሱ የተወሰነ ቀንሰዋለሁኝ። ጥላውን ኤዲቲንግ ላይ ማምጣት ትችላላችሁ። በነገራችን ላይ በጣም መጨለም የለበትም። በጣም ከጨለመም ደግሞ ምስላችሁን ታጡታላችሁ። የምትፈልጉትን ተፈጥሯዊ የሆነውን ምስላችሁን ታጡታላችሁ። ነገር ግን ብዙ ጊዜ ብርሃኑ ከማነሱ ይልቅ መብዛቱ ነው ምስላችሁን ሊያበላሸው የሚችለው ማለት ነው። ሌላው ማስታወስ ያለባችሁ በቀን ላይ በካሜራ ወይም ስልካችሁ ላይ ቀረጻውን ማየት በጣም ያሳስታል። ብዙ ጊዜ እኔን የገጠመኝ ነገር ስለሆነ ነው። በቀን አይቼው ጥሩ በጣም አሪፍ ነው ብዬ በኋላ ቤት ሄጄ ሳየው ግን በጣም እንደተሳሳትኩኝ እረዳለሁ። በጣም ብርሃን የበዛበት ኢሜጅ ነው። አንዳንዴ ደግሞ ፎከስም ሊያንሰው ይችላል። እመኑኝ ፕሮፌሽናሎች ላይም የሚከሰት ነገር ነው ይሄ ነገር። እንኳን አይደለም ጀማሪዎች ላይ ቀርና ትላልቅ ፕሮፌሽናሎችም ላይ ጭምር የሚከሰት ነው። ውጭ ላይ ምስሉን ማየት ከፈለጋችሁ በልብስ ወይም በጓደኛችሁ ተሸፍናችሁ ማየት ትችላላችሁ። ብርሃኑ በዝቶበታል ብላችሁ ካሰባችሁ ደግሞ እንደዚሁ በጥቂቱ ኤክስፖዠሩን መቀነስ ትችላላችሁ ማለት ነው። ወደ ቀጣዩ ትምህርት እናልፋለን።
አሁን ደግሞ የቀረጻ ጥንቅር ወይም ደግሞ ሾት ኮምፖዚሽን ምንድነው የሚለው እናያለን። የቀረጻ ጥንቅር ወይም ደግሞ ሾት ኮምፖዚሽን በሲኒማቶግራፊ ላይ በጣም ኢንትረስቲንግ የሆነ ቶፒክ ነው። ድንቅ የሆነ ቪዲዮ የመቅረጽ ወሳኙ ክፍል የቀረጻ ጥንቅር ህጎችን መረዳት ነው። የቀረጻ ጥንቅር ወይም ደግሞ የሾት ኮምፖዚሽን በፕሮፌሽናል እና በአማተር በጣም ፕሮፌሽናል ጉዳዩ ላይ ብዙ እውቀት ልምድ ባላቸው ሰዎች እና በአማተሮች በጀማሪዎች መካከል ያለ ሰራው ወይም አበላሸው የምንልበት ነገር ነው። በጣም ውድ የሚባሉ የቪዲዮ እቃዎች ሊኖሯችሁ ይችላሉ። ሆኖም ስልክ ገልብጦ እንደሚቀርጽ ሰው ልትቀርጹም ደግሞ ትችላላችሁ። ሾት ኮምፖዚሽን በጣም ወሳኝ ነገር ነው። ግን ምን ማለት ነው ሾት ኮምፖዚሽን? እሱን ለመረዳት ሾት ምን እንደሆነ በቅድሚያ መረዳት ወይም ደግሞ መገንዘብ አለብን። ሾት ማለት በእቃዎችና ቅርጽ ባላቸው ነገሮች ላይ በመመስረት የሚመጣ ፍሬም ነው። ጥሩ ሲኒማቶግራፈር መሆን ከፈለጋችሁ በዓላማ ነው መቅረጽ ያለባችሁ። የሆነ ነገር ስትቀርጹ ዓላማ ኖሯችሁ ነው የምትቀርጹ። በቀጣይ ትምህርቶች ስለ ፐርስፔክቲቭ እና ቫንቴጅ ፖይንት እንዲሁም ስለ 180 ዲግሪ ህግ እና ስለ ሄድ እና ሊድ በደንብ እናያለን። እንዲሁም እነዚህን ሁሉ በመጠቀም በሲኒማቶግራፊያችሁ ላይ ታሪክን እንዴት እንደምትተርኩ ጭምር እንነጋገራለን። እመኑኝ ይህ በጣም ሊያልፋችሁ የማይገባ ወሳኝ የሆነ ክፍል ነው። በደንብ በትኩረት በደንብ ፎከስ አድርጋችሁ መከታተል ይኖርባችኋል። አቀራረቡን በጣም አስደሳችና ጥሩ ለማድረግ እሞክራለሁ። ይሄ በጣም አሪፍ ክፍል ነው። እንጀምረው። 6ቱ ታሪክን የመንገር ፐርስፔክቲቮች። በዚህ ክፍል ስለ ፐርስፔክቲቭ እና ታሪክን ስለ መንገር በደንብ እናያለን፣ ወይም ደግሞ ስለ ስቶሪ ቴሊንግ ማለት ነው። ፐርስፔክቲቭ ማለት አንግል ወይም ካሜራ ያለበት ቦታ፣ የሚቀመጥበት ቦታ ማለት ነው። በቀላል አማርኛ እይታ ማለት ነው። ብዙ ሰዎች የሚፈልጉትን ቦታ እስከሚያገኙ ካሜራ ያለበትን ቦታ በደንብ ሸፍል ያደርጋሉ። አንዴዛ ያስቀምጣሉ ማለት ነው። የሆነ አጋዘንን እንደሚዞር አቦሸማኔ ትክክለኛውን ሾት ለማምጣት አድፍጠው ይዞራሉ ማለት ነው። ትክክለኛዋ የምትፈልገዋ ቦታ ሾት እስክትገኝ ማለት ነው። እኔም ራሴ ይህን ስለምመስል በደንብ አውቀዋለሁ። ይህን ብዙ ጊዜ ስለምናየው በደንብ አውቀዋለሁ። ይህንን የግምት ጨዋታ ለማቆም ስለ ፐርስፔክቲቭ አይነቶች መማርና ምን አይነት ሾት ማግኘት እንዳለባችሁ ነው ማሰብና መገንዘብ መቻል ያለባችሁ ማለት ነው። የመጀመሪያው ዝቅተኛ አንግል ይባላል፣ ወይም ደግሞ ሎ አንግል ማለት ነው። ዝቅተኛ አንግል ተመልካቹ የህፃን ልጅ ገጽታ ወይም ደግሞ አቋም፣ ሁኔታ፣ እይታ ይሰጠዋል ማለት ነው። በዚህ አንግል ላይ የሚቀረጸው ነገር የበላይ ነው። ህፃናት ወላጆቻቸውን የሚያዩበት እይታ ማለት ነው። እኛም የሆነ ነገርን ስንቀርጽ እንደዛ እናየዋለን። በዚህ አንግል ስናየው የተለየ ክብር እንሰጠዋለን። ጫካ ውስጥ እንዳለ ጉዳን መሆን ማለት ነው። እዚህ አንግል ላይ ሆናችሁ የምትመለከቱት በሙሉ የበላይ ነው፣ ወይም ደግሞ ገዝፎ ትልቅ ሆኖ ምናምን ነው የሚታየው። ወደ መሬት የቻላችሁትን ያህል ዝቅ ስትሉ ሎ አንግል ነው። ወደ ላይ ያኛውን ተቀራጩን አካል ትልቅ የሆነ ህንፃን የምትቀርጹ ከሆነ መሬት ላይ መተኛት አይጠበቅባችሁም። ጀስት በራሱ ትልቅ ስለሆነ ማለት ነው። ዛት ተቀራጩ ነገር ከፍ አድርጎ ገዘፍ አድርጎ ያሳያል ማለት ነው። ሁነኛውን ቀረጻ ለማግኘት አንዳንዴ መሬት ላይ መተኛት ሊኖርባችሁ ይችላል። ሎ አንግል ለመቅረጽ ማለት ነው። ከፍ ለማድረግ የሚቀረጸው ነገር ብዙ ጊዜ እኔ ስለማደርገው ነው፣ ተኝቼ ስለምቀርጸው። የሆነ ሞኝ ትመስላላችሁ። እንደዛ ስታደርጉ ለሰው አስተያየት መጨነቅ አይገባም፣ ስራ ላይ እስከሆናችሁ ማለት ነው። ምርጡ ቪዲዮ የሚገኘው ሌሎች ሰዎች ማድረግ የማይፈልጉት ነገር በማድረግ መተኛት ካለባችሁ ብትተኙ፣ ሌሎች ከሆነ እናንተ ግን ለስራችሁ እንደዛ ስታደርጉ ነው በጣም አሪፍ አውትፑት ያለው ቪዲዮ ማግኘት የምትችሉት። ብዙ ጊዜ ቱሪስቶች ለቀረጻ ብለው መሬት ላይ ሲተኙ አይታዩም። ከቱሪስቶች መለየት መቻል አለባችሁ ማለት ነው። እሱ እኮ አለ ብለው ምናምን የሆነች ያዩዋትን ነገር ለማስቀረት ነው። እናንተ ግን እንደዛ ብታደርጉም ችግር የለውም። ቀጣይ ክፍል ከፍ ያለ አንግል የምንለው ነው። ከፍ ያለ አንግል ማለት ደግሞ የሚቀረጸውን ነገር በጣም ትንሽ ያደርገዋል። ቪዲዮአችሁን ጥልቀት ይጨምርለታል ማለት ነው። የሚቀረጸውን አካል ደካማና ትንሽ ለማድረግ ይህንን አንግል መጠቀም ትችላላችሁ። ከፍ ያለ አንግል የሆነ አካል ጠላቱ ላይ የበላይ ሲሆንበት የሚያየው እይታ ማለት ነው። ይህ አንግል የሚቀረጸውን አካል ደካማ፣ ትንሽ፣ አነስ ያለ አድርጎ ያሳየዋል። የጉብኝት ቪዲዮግራፊ ስሰራ ቪዲዮዎች ላይ ጥልቀትን ለመጨመርና የሚቀረጸውን አካል ራሴን
ሊሆን ይችላል። ሰው ትንሽ አድርጌ ለማሳየት ከፍ ያለ አንግል እንጠቀማለሁ። ከኔ በላይ የሚታየው ጫካ ውስጥ እንዳለ ጉንዳን ነው። በዝቅተኛ አንግል ስትቀርጹ እናንተ ልክ እንደ ጉንዳን ሆናችሁ የሚቀረጸው አካል ምን ያህል ትልቅ እንደሆነ ነው የምታሳዩበት ኤንድ የምትቀርጹበት አንግል መንገር የምትፈልጉት ታሪክ ላይ ደግሞ ይመሰረታል። ማሳነስ ነው ከፍ ማድረግ በሚለው ላይ ይመሰረታል። ስለዚህ ከፍ ላለ አንግል ድሮኖች በጣም አሪፍ ናቸው። ድሮን ካላችሁ ይህንን አንግል ለማግኘት ተጠቀሙበት። አይ ጀስት ሪከመንድ አደርጋችኋለሁ። ድሮን ከሌላችሁ መሰላል መጠቀም ትችላላችሁ፣ ወይም ጓደኛችሁ ሸከማችሁ፣ እሱም በጣም አሪፍ ነገር ነው። ይህን አንግል ተራራ ስወጣ አገኘዋለሁ። ከፍ ያለ አንግል ማለት ነው። ተራራው ላይ ይህን አንግል የማገኝበት ቦታ አያለሁኝ። ከፍ ያለ አንግል ከምታስቡት በላይ ብዙ ቦታዎች ላይ ይገኛል። ልብ ብላችሁ ማየት ከቻላችሁ በጣም ብዙ ቦታዎች ላይ ከፍ ያሉ አንግሎችን ማግኘት ትችላላችሁ። ሌላኛው የመጀመሪያ ሰው የእይታ አንግል ነው። ተመልካቹን ጫማችሁ ላይ ለማስቀመጥ በጣም አሪፍ የእይታ አንግል ነው። በዚህ እይታ እዚያ ቦታ ላይ እንዳለው ሰው አይነት እይታን ማግኘት ነው። ቪዲዮአችሁ እዛው ያላችሁ አይነት ስሜትን ይሰጣል ማለት ነው። በዚህ ከፍ ባለ አንግል የሚቀረጽ ማለት ነው። ለዚህ አይነት እይታ ጎፕሮ የሚባለው አይነት ካሜራ በጣም አሪፍ ነው። በጣም ለብዙዎች በጣም አሪፍ ነው እሱ። ይህንን አንግል እንቅስቃሴ የሚበዛባቸው የስፖርት አይነቶችን ስትቀርጹ መጠቀም ትችላላችሁ። ይህንን እይታ እንደ ተጨማሪ ለማምጣት ደግሞ ጎፕሮ አያስፈልጋችሁም። ካሜራውን ወደ ላይ ከፍ አድርጋችሁ ብትይዙት ይህኛውን ከፍ ያለ ደግሞ ከከፍታ ላይ መቅረጽ የሚችለው አንግል ማምጣት ትችላላችሁ። ሌላ ካሜራ ስትጠቀሙ መስራት የምትችሉትን ነገር የተገደበ ነው። ለዛ ነው እኔ ጎፕሮን ምርጫ የማደርገውና በጣም የምወደው ማለት ነው። ሙሉ ቪዲዮዎችን በዚህ እይታ አልቀርጽም። ሆኖም ሁሌም ቀረጻዎች ላይ ተመልካቹን በጉጉት እንዲያይ ለማድረግ እና እዛው ያለ እንዲመስለው ለማድረግ አንዳንድ ቪዲዮ ፓርት ላይ አስገባዋለሁ። ይሄን ፓርት ይሄን ይመስላል። በመጨረሻም የቅርበት መካከለኛና የሩቅ አንግሎች የሚባሉ አሉ። በእነዚህ አንግሎች መካከል ያለው ቤዚክ የሆነው ደግሞ መሰረታዊ ልዩነት ምንድነው? ካሜራችሁን ወደ ምትቀርጹት አካል በማቅረብና በማራቅ ላይ ነው ትልቁ ዲፍረንስ ያለው እሱ ነው። እዚህ ጋር እንዳትረሱ፣ እያንዳንዱ ቀረጻ የሆነ የሚነግረን ታሪክ አለ። እያንዳንዱ ቀረጻ መልእክት አለው፣ ትርጉም አለው። ከምትቀርጹት አካል ምን ያህል መቅረብ ወይም ምን ያህል መራቅ እንዳለባችሁ ከወሰናችሁ በፊት ሙሉ ሲኑን ወይም ደግሞ ትዕይንቱን ልታስቡበት ይገባል ማለት ነው። መቅረብና መራቁ የምትነግሩት ታሪክ የምታስተላልፉት ጋር ስለሚገናኝ ነው። በሁለት ሰዎች መካከል ጭውውትን እየቀረጻችሁ ነው ብለን ብናስብ ክርክሩ በጣም ሲጦፍ ፊታቸውን አቅርበን እንቀርጻለን። ከሁሉም በላይ የምናቀርበው ደግሞ አይናቸውን ነው። ለምን ካላችሁ አይናችን ስሜትን፣ ኢሞሽንን በጣም የሚገልጽ አካል ወይም ደግሞ ክፍል ነው። ቀረጻው ወደ አይን በቀረበ ቁጥር ጥልቀት ይኖረዋል። ሀሳባቸውን በደንብ መግለጽ ይችላል ማለት ነው። ይሄ እንዴት ነው ጥልቀቱ? ወደ ካሜራው በደንብ መጠጋት ማለት ነው። አቅርቦ መቅረጽ ለእቃዎችና ትናንሽ ነገሮች በጣም ተመራጭ ነው። የሆኑ እቃዎች ካሉ እነሱን ለመቅረጽ በጣም ተመራጭና ሪከመንድ የሚደረግ አይነት ቀረጻ ነው። ምናልባት ጭውውቱ ሰላማዊና ኖርማል ከሆነ ማን እያወራ እንደሆነ ብቻ ለማሳየት በመካከለኛ ርቀት መቅረጽ ትችላላችሁ። የቀረጹ አይነት የሚመሳሰለው ደግሞ ተመልካቹ የትና ለምን ማየት እንዳለበት መፈለጋችሁ ላይ ነው ማለት ነው። እንድናቀርብ ያደረገን ነገር ነው ወሳኙ ጉዳይ ስለሚመሰለው ማለት ነው። ነገራቶች ሲካረሩ ማቅረብ ይኖርባችኋል። ሲቀዘቅዙ ደግሞ ራቅ እያደረጉ ማን እየተናገረ እንደሆነ ብቻ ማሳየት ይገባል። ነገር ግን የራቀ ቀረጻ ሌላ አገላለጽ ነው ያለው። አርቀን የምንቀርጸው አካል ከአካባቢው ጋር ያለውን ግንኙነት እናሳይበታለን ሰፊ ስለሆነ። የዚህ አይነት ቀረጻ የምንቀርጸው አካል ከአካባቢው ተነጥሎ እንዲወጣ ያስችለዋል። ይህም ቪዲዮ እዩት። በቪዲዮ ላይ የሚታየው ሰፊ አካባቢ የሚቀረጸውን ነገር ጎላ ብሎ እንዲታይ ማድረግ እንግዲህ ቪዲዮውን ጥልቀት ጨምሮለታል። እንደምታዩት አካባቢው ምን ያህል ሰፊ እንደሆነና ከአካባቢው አንጻር የምንቀርጸው አካል ምን ያህል ትንሽ እንደሆነ ማለት ይችላል። ስለዚህ ማጉላት የምንፈልገውን ነገር በቀረጻው አጎላን፣ ማሳነስ የምንፈልገውን ነገር ደግሞ አሳነስን ማለት ነው።
ይህንን በከፍታ አንግል የነገራቶችን ጥልቀት ለመጨመር መጠቀም ትችላላችሁ ማለት ነው። ረጅም እና ከፍ ያለ አንግልን በመጠቀም አዲስ እይታን መፍጠር፣ አዲስ እይታን ማምጣት፣ አዲስ እይታን ማካተትም ጭምር ትችላላችሁ። አሁን ስለ እይታ አንግልና የእይታ አንግሎችን የትዕይንታችሁን ታሪክ በመንገር ላይ እንዴት እንደሚረዳችሁ በደንብ ተመልክተናል። አሁን ደግሞ ስለ ቫንቴጅ ፖይንት እና ጥቅሙ እናያለን። ወደ ቀጣዩ ትምህርት እናልፋለን። እንሂድ። በጣም ጥሩ። ቫንቴጅ ፖይንተር የእይታ መሪ ማለት ነው። ስለ ቫንቴጅ ፖይንተር የምናወራበት ሰዓት ነው አሁን። ቫንቴጅ ፖይንተር ወይም የእይታ መሪ የተመልካቹን ትኩረት ለመሳብ በዙሪያችሁ በቀላሉ የምታገኟቸው ነገራቶች ማለት ናቸው። ይህ የቪዲዮ ግራፊክስ ብቃታችሁ በ10 እጥፍ ነው የሚጨምረው። ቫንቴጅ ፖይንተር የእይታ መሪ ወይም ደግሞ መሪ በሆኑ መስመሮች የተፈጠረ ነው የሚሆነው። ሰው አይናችን በባህሪው መመራት ይፈልጋል፣ ወደሆነ መስመር መግባት አለበት። ስለዚህ እንደ አንድ ሲኒማቶግራፈር በቀን ተቀን ህይወት ውስጥ ተመልካችን የምንመራበት መስመር ያስፈልጋል። እነዚህ መስመሮች ብዙ ጊዜ ከቪዲዮ ፍሬም ውጭ ጀምረው ወደ ሆነ ቦታ ውስጥ የሚመሩ ናቸው። አይኖቻችሁን ቪዲዮ ውስጥ ከመምራታችሁ በተጨማሪ የፊት ለፊትና የኋላ እይታን ለማገናኘት በጣም አሪፍ ናቸው። የፊት ለፊት እይታው ማለት ለካሜራው በጣም የቀረበው ስፍራ ነው። እነዚህ መስመሮች አይንን እንደ ማጥመጃ ቁጠሯቸው። አይናችሁ ሲያገኛቸው አንዱ የፎቶ ክፍል ወደ ሌላ ይመሩታል። ይህንንም የሚያደርጉት እንግዲህ ፊታቸው ምን እየተከናወነ እንዳለ ከማወቃቸው በፊት ነው ማለት ነው። በዚህ ፍጥነት ጉዳዩ የሚሰራው ምርጥ ቀረጻን ከተበላሸ የሚለየውም ይሄ ነገር ነው። እነዚህ መስመሮች በመንገድ ላይና በህንፃ ላይ ይገኛሉ። በተራራዎችና በዛፍ እንዲሁም በውሃ በሁሉ ቦታ ላይ እነዚህ ነገሮች ይገኛሉ። ልክ እንደዚህ ምስል ደመቅና ባለና ጨለም ባለ ሁኔታ እናገኛቸዋለን። ወይም ልክ እንደዚህ ምስሎች ደግሞ መስመሩ በአረንጓዴ የዛፍ መስመርና ሰማያዊ አይነት ከለር ልዩነት ውስጥ ሊታይ ይችላል። ሁለት መሪ መስመሮች ይገኛሉ ማለት ነው። እነዚህ ሁለት መስመሮች ምናምናቸው ጂኦሜትሪክ እና ተፈጥሯዊ ተብለው ነው ሁለቱ መስመሮች የሚጠቀሱት። ጂኦሜትሪክ መስመሮች በርካታ ግልጽ የሆኑ መስመሮች ባሉባቸው የህንፃዎች ጫፍ፣ የባቡር ሀዲድና ሁሉም ነገር ቀጥ ባለ ሁኔታ በተሰራባቸው ከተሞች አካባቢ የሚገኙ ላይኖች ወይም ደግሞ መስመሮች ናቸው ማለት ነው። እዚህ ከጂኦሜትሪክ የሚባሉት መስመሮች ብዙ ጊዜ ከተማ ላይ የምትኖሩ ከሆናችሁ በየቀኑ ትመለከታላችሁ። እስካሁን ቪዲዮአችሁ ላይ ለመጠቀም አስባችሁ ላይሆን ይችላል። ወይም ደግሞ ቪዲዮአችሁን ለማጠናቀር ወይም ደግሞ ሾታችሁን ኮምፖዝ ለማድረግ በጣም አሪፍ ነገሮች ናቸው እነዚህ ሁለቱ ነገሮች። ምክንያቱም እንደ ምክንያት ሊነሳ የሚችለው ነገር ምንድነው? ሁሉንም ነገር ፍሰቱን የጠበቀና ሚዛናዊ ስለሚያደርግላችሁ ማለት ነው። ከዛ በተለየ ለመከተል አስቸጋሪ የሆኑ ተፈጥሯዊ መስመሮችም አሉ። ቅድም የጠቀስናቸው ሁለት ማለት ነው ከጂኦሜትሪክ መስመሮች በባሰ ሊጠማዘዙ ወይም ደግሞ አንግላቸው በጣም የሰፋ ሊሆኑ ይችላሉ። እንደዛ ሳይሆን እንደዚህ ነው የሚሆነው። የተራራ ጫፍ ሊሆን ይችላል፣ ሳምቲንግ የወንዝ መጠማዘዝ ሊሆን ይችላል፣ የዛፍ መስመሮች ሊሆን ይችላል እና ወደሆነ አቅጣጫ የሚመራ በተፈጥሮ ላይ ያለ ማንኛውም ነገር እንዲህ አይነት መስመር ሊኖር ይችላል ማለት ነው። ይህን ሁሉ እንዳጠቃላይ ያወራ ነው፣ ይህን ሁሉ ያነሳ ነው፣ እነዚህን ሁሉ የተማማር ነው። ለምንድን ነው? ታሪክን ለመንገር የእይታ መሪ በጣም አሪፍ ነገር ስለሆነ ቫንቴጅ ፖይንተር ማለት ነው። የምትቀርጹት አካል ዑደት እየሄደ እንደሆነ ለመንገርም ጭምር ይረዳል። ወይም መሪ መስመሮችን በመጠቀም የማይታወቅ መንገድን እየሄደ እንዳለ ሂደቱን ለማሳየት በደንብ የሚረዳ ነው ማለት ነው። በጣም የተለመደው የእይታ መሪ መንገድን ነው። የእይታ መሪ ካገኛችሁ ቪዲዮአችሁ በጣም ጣፋጭ፣ በጣም ደስ የሚል፣ በጣም ምርጥ ነው የሚሆነው ማለት ነው። የእይታ መሪ ካጣችሁ ለማመን የሚከብድ ነገር ነው። ምናልባት በጣም ካጣችሁና ከተቸገራችሁ ክንዳችሁና የመጀመሪያ ሰው የእይታ አንግል በመጠቀም የዚህ አይነት ምስልን ማግኘት ወይም መጠቀም ትችላላችሁ። ይህ የተወሰነ ጥልቀትና እውነተኝነትን ቪዲዮአችሁ ላይ የመጨመር አቅም ይኖረዋል። ሆኖም ይህን መጠቀም ያለባችሁ ከትዕይንቱ ጋር የሚጣጣም
ከሆነ ብቻ ነው። ምናልባት በሰርግ ቪዲዮ ላይ ይህን በግምት ማስገባት የለባችሁ። ምክንያቱም ሄዶ ሊገጥም አይችልም፣ ወይም በሚፈለገው ደረጃ የሚፈለገውን ምስል ቪዲዮ ሊያመጣ ስለማይችል በግምት መግጠም አይኖርባችሁም ማለት ነው። አሁን ደግሞ የአንድ ሶስተኛ ህግ እናነሳለን። የአንድ ሶስተኛ ህግ በ1797 ስለ ገጠር ትዕይንት መጽሐፍ ሲጽፍ በቀለም ቅብ ባለሙያ ጆን ቶማስ ነው የተፈጠረው። የእሱ ሀሳብ መስላችሁ ለ9 ክፍሎች መከፋፈል ለ3 ኮለመኖች ማለት ነው። ሀሳቡ ምንድን ነው? የምንቀርጸውን አካል በግራ በኩል ወይም በቀኝ በኩል ባለው የአንድ ሶስተኛ ክፍል በመስመሩ ላይ የሚሆን በቦታው ላይ በማስቀመጥ ተመልካቹ ላይ ውጥረት ስለሚፈጥር ምስሉን በጣም ኢንትረስቲንግ ያደርገዋል የሚል ነው። በእኔ እይታ ሀሳቡ በጣም የተሳሳተ ነው። ይሄ በየጊዜው ረዣዥም ሳሮችንና ላሞችን ያየ የነበረ ግለሰብ አንድ ነገርን አሳክቷል። እሱ ምንድን ነው? የአንድ ሶስተኛ ህግ በአንድ ትዕይንት ውስጥ በርካታ አካላትን በማመዛዘን ተመልካቹ በጣም ፎከስድ ሆኖ አንድ ነገር ላይ ከማተኮር ይልቅ ሙሉ የፎቶውን ጥልቅ ደግሞ ኮምፖዚሽን እንዲያይ አስችሏል። በ17ኛው ክፍለ ዘመን የነበሩ አብዛኞቹ ስዕሎችም አንድ ሰው መሀል ላይ ፍሬሙ ላይ ተቀምጦ የሚያሳዩ ነበሩ ማለት ነው። ታሪክ ወይም አርት የምትከታተሉ ከሆነ ሁሉም እንደዛ አልነበሩም ልትሉ ትችላላችሁ። እሱ ችግር የለም። የአንድ ሶስተኛ ህግ ሙሉ ለሙሉ ለውጥ በማምጣት ከቀለም ቅብ ወደ ፎቶግራፊ ተላለፈ። አሁን እንግዲህ ቪዲዮግራፊ ላይ የሚገኛል። ምሳሌ ላሳያችሁ። በዚህ ምሳሌ አይናችሁ ቀጥታ የሚቀረጸው ነገር ላይ አያተኩርም። የሚቀረጸውን ነገር ያየዋል። ነገር ግን የቀረውን የምስሉን ክፍልና ሁሉንም አንድ ላይ ነው የሚመለከተው ማለት ነው። በርካታ አካላትና ምርጥ ባክግራውንድ ካለ የአንድ ሶስተኛ ህግ ነገራቶችን ሜዘራዊ ለማድረግ መጠቀም ትችላላችሁ። ይህን በመሰለ ምስል ላይ ወደ ቀጣዩ ምስል ከማለፋችን በፊት ተመልካቹ የምስሉን ሌላኛውን ክፍል እስኪያይ የተወሰኑ ሰከንዶችን መስጠት በጣም አሪፍና የሚፈለግ ነገር ነው። የአንድ ሶስተኛ ህግ ታሪክን ለመንገር ጥሩ ነው። በጣም ስቶሪ ቴሊንግ ላይ በጣም በአሪፍ መልኩ ሊያገለግል ይችላል። የምትቀርጹት አካል ሰው ከሆነና ከካሜራው ርቆ እየሄደ ከሆነ የአንድ ሶስተኛ ህግ የት እየሄደ እንደሆነና ምን አይነት ቦታ ላይ በጣም ይረዳል። ግሪድን በስልክና በካሜራችሁ ላይ እንድታበሩ ነግሬያችሁ ነበር። ግሪድ የሚጠቅመው የአንድ ሶስተኛ ህግን ለመለየት ይሆናል ማለት ነው። ግሪድ ስልኮቻችሁ ላይ ስትቀርጹ በደንብ የሚታወቅ ነገር ነው። እሱን ለመለየት በጣም የሚጠቅም ነገር ነው። ስለ አንድ ሶስተኛ የምነግራችሁ እስካሁን ያወራነው የተነጋገረው ነበረ። ወደ ቀጣይ ትምህርት እናልፋለን። የ180 ዲግሪ ህግ ስለሱ ደግሞ እናወራለን። ልክ እንደ የቅርብ ርቀትና የመካከለኛ ርቀት ቀረጻ የ180 ዲግሪ ህግ የሚያገለግለው በሰዎች መካከል ላለ ጭውውት ነው። በዛ ጭውውት ላይ ራሳችሁን እንደ ሶስተኛ ሰው ቆጥሩ። ሁለት ሰዎች የተጨዋወቱ ተመልካች ነው። በቀኝ በኩል ያለው ሰው ሲያወራ የግራውን ካሜራ ነው መመልከት ያለበት። ግራ በኩል ያለው ሰው ሲያወራ ደግሞ እንደዚሁ በቀኝ በኩል ያለውን ካሜራ ነው መመልከት ያለበት ማለት ነው። በግራ በኩል ያለው የቀኙን ካሜራ፣ በቀኝ በኩል ያለው የግራውን ካሜራ ነው መመልከት ያለበት እንደማለት። ይህ እርስ በርስ የተነጋገሩ እንደሆነ ያሳያል ማለት ነው። የ180 ዲግሪ ህግ የማይቀየር ህግ የሆነው በምክንያት ነው። ህጉ እንደሚለው ምንድነው? ጭውውት እያያችሁ ከሆነ በሁለት ሰዎች መካከል ካሜራውን ስትቀያይሩት 180 ዲግሪ ነው በዙር ያለበት ማለት ነው። እስቲ ልሞክረው። ጥሩ ሊሆን ይችላል ብላችሁ ከ180 ዲግሪ በላይ ከዞራችሁ የ180 ዲግሪ ህግ ጥሳችኋል። ተመልካቹ በቪዲዮ ወዲያው ይወጣል፣ ለማየት ኢንትረስቲንግ ስለማይሆን ማለት ነው። ከእንደዚህ አይነት ምስል ወደዚህ አይነት ምስል ነው የምትሄዱት ማለት ነው። በፍጹም አይገጣጠሙ፣ ደግሞ በፍጹም ሲታይም ደስ አይልም፣ ማራኪ አቀራረብ አይኖረውም። ከአንድ ሰው ጋር ካወሩ በኋላ በድንገት በሌላ በኩል ካለ ሰው ጋር ማውራት የሚጀምሩ ነው ይመስለው። እነዚህ ሁለት ሰዎች እርስ በርስ የተነጋገሩ ነው የሚመስለው። በሁሉም የሲኒማቶግራፊ ስራ ህግ መጣስን አበረታታለሁ። ይሄ ፍጹም መጣስ የሌለበት ህግ ነው። ምኑ አትጣሱ። በጣም ወሳኝና ወሳኝ ህግ ነው።
ይሄን ያህል ካየን ወደ ቀጣይ ትምህርት ደግሞ እንለፍ። የመሪ ክፍተትና የፊት ክፍተት እንደማሆን እናያለን ማለት ነው። የፊት ክፍተት ቃሉ እንደሚለው እንደሰማችሁት ለፊት በቂ ቦታን መተው ማለት ነው። በጣም ሰፊ የፊት ክፍተት መተው የሚቀረጸውን አካል በቪዲዮ ጥንቅሩ ወይም የሾት ኮምፖዚሽን ላይ በጣም ትንሽ ያስመስሏል። በጣም ትንሽ የጭንቅላት ክፍተት መተው ፊቱን ሊቆርጠው ይችላል። ማንም ሰው ፊቱ እንዲቆረጥ ደግሞ አይፈልግም፣ ልክም አይደለም። ይሄ የተንጋደደ ወይም ደግሞ ሚዛኑን ያልጠበቀ የአማተር የጀማሪ ስራ ይሆንብናል። እንደዛ በፍጹም ማድረግ የለባችሁም። አስታውሱ፣ አይን በጣም ወሳኙ ክፍል ነው። ስለዚህ ፊታቸው ላይ ፎከስ ማድረግ አለብን። የመሪ ክፍተትን ፊልሞች እንቅስቃሴ ላይ ያለን ሰው በሚቀርጹበት ሰዓት ከላይ የነገርኳችሁን ይጠቀማሉ። በመሰረቱ የመሪ ክፍተት ማለት በፍሬሙ በአንድ በኩል የምትተውት ክፍት ቦታ ማለት ነው። የሚቀረጸው አካል መውጫ ክፍተት አለው ማለት ነው። ወይም ልክ እንደዚህ ምስል የሚቀረጸው ሰው ከሌላ ሰው ጋር ለማውራት ቦታውን ሲያስተካክል የመሪ ቦታን መጠቀም ትችላላችሁ ማለት ነው። ይህንን ስታደርጉ የአንድ ሶስተኛ ህግ መከተሉ በጣም አሪፍ ነው። ምክንያቱም በቂ የሆነ ቦታ ለመተው ጥሩና የተመጣጠነ መስለን ይሰጣል። በጣም ትንሽ የመሪ ክፍተት ከተዋችሁ ሙሉ መስሉን አበላሽቶት ሙሉ መስሉን ማበላሸት ብቻ አይደለም፣ ቀረጻው በፍጹም ከፕሮፌሽናልነት የራቀ ወይም ደግሞ የወጣ ይሆናል ማለት ነው። የመሪ ክፍተት የሚቀረጸው አካል ወደ አንድ አቅጣጫ ሲሄድ በርካታ እንቅስቃሴ ላለባቸው ቀረጻዎች ያገለግላል፣ ይጠቅማል ማለት ነው። ስለ እንቅስቃሴው በምናወራበት ጊዜ የእንቅስቃሴ ክፍሉን እናየዋለን ማለት ነው። አሁን ደግሞ በቀጥታ ወደዛ እናልፋለን። በዚህ ክፍል ደግሞ ስለ እንቅስቃሴ እናወራለን። እንቅስቃሴና ሲኒማቶግራፊ ላይ ያለው ጥቅም በሁለተኝነት በጣም የምወደው ክፍል ነው። እዚህ ክፍል ላይ በጣም ከፍተኛ የሆነ ጠቃሚ ነገር ይኖራል። ፎቶና ቪዲዮ የሚለያዩበት አንድ ምክንያት ቢኖር እንቅስቃሴ ነው። ዝም ብሎ ሞሽን ፒክቸር ወይም ደግሞ ተንቀሳቃሽ ምስል አልተባለም ቪዲዮ ማለት ነው። በደንብ በተንቀሳቀሳችሁ ቁጥር ተጨማሪ ውበትንና እውነተኝነትን ወይም ደግሞ ሪያሊዝምን ቀረጻችሁ ላይ መፍጠር፣ ማምጣት፣ ሰዎችን ኮንቪንስ ማድረግ፣ ማሳመን የሚችል ቪዲዮ መስራት ትችላላችሁ። ቀጣዩ የምስል ጥንቅርም ወይም ደግሞ የምስል ኮምፖዚሽን ሲኒማቶግራፊ ላይ እጅግ በጣም ተወዳጅ የሆነ እጅግ በጣም ብዙዎች የሚወዱት እና ተፈላጊ የሆነ ክፍል ነው። ምክንያቱም ደግሞ ብዙ እንቅስቃሴ የበዛባቸውን የጉዞና ሌሎች የቪዲዮዎችን መቅረጽ ብዙዎች ያንን ስለሚወዱ ከላይ የጠቀስኩላችሁ በጣም ተወዳጅ ነገር ይሆናል። እንቅስቃሴ የሆነ ዘዴና ስታይል መጨመር ማለት አይደለም። አንዳንዶች እንደዛ ልትረዱ ትችላላችሁ። ነገር ግን ታሪክን ለመንገር ስቶሪ ቴል ስናደርግና ተመልካቹን ሳያቋርጥ ከትዕይንት ወደ ትዕይንት ለማሸጋገር በጣም ይረዳል። የምትቀርጹት ስክሪፕት ያለው አጭር ፊልምም ይሁን የጉዞ ማስታወሻ ሁሉም ነገር ታሪክን ለመንገር ስቶሪ ቴል ለማድረግ እንቅስቃሴ ወይም ደግሞ ሙቭመንት ያስፈልገዋል። በዚህ ክፍል ሁሉንም አይነት እንቅስቃሴ አይነቶች እናያለን። መቼና ለምን መጠቀም እንዳለብንም በደንብ እነጋገራለን። ስቴቢላይዝ ስለሆነና በእጅ ስለሚቀረጽ ያልተረጋጋ ቀረጻም ጭምር እናያለን ማለት ነው። በጣም እንቅስቃሴ ያለው የእጅ ቀረጻ ይኖር ይችላል። እሱንም ጭምር በደንብ እናያለን። አሪፍ ክፍል ነው፣ ተከታተሉ። ብዙ ሰዎች በእጅ የተቀረጸ ምስል አማተር ነው ወይም ደግሞ ስታቢላይዝ መደረግ አለበት ሊሏችሁ ይችላሉ። ምናልባት እነሱ ግማሽ ተሳስተዋል፣ ግማሽም ትክክል ናቸው። ትዕይንቱ ልክ እንደ መኪና ውድድር ውጥረት የበዛበት ከሆነ ወይም ደግሞ ከተራ በደብ እያመለጣችሁ ከሆነ ተመልካቹን ከራሳችሁ ጋር ለማቆየት በጣም አሪፍ በሆነ መንገድ ያልተረጋጋ መንገድ ምስል ብትጠቀሙ አሪፍ ነው። ነገር ግን በርካታ አክሽኖች ያልበዙበት ውጥረት የሌለበት ቀረጻ ከሆነ ያልተረጋጋ ቀረጻ ደግሞ አማተር ሊያስብል ይችላል ማለት ነው። ቀረጻችን ስቴቢላይዝ የምናደርግባቸው በርካታ መንገዶች አሉ። ዲኤስኤልአር ካሜራ ካላችሁ
ስታቢላይዝ ማድረግ ከፈለጋችሁ የሚንሸራተት ካሜራ ወይም ደግሞ ድሮንን መጠቀም ትችላላችሁ። ምናልባት የራሳችሁን የሚንሸራተት ካሜራ መስራት ትችላላችሁ ማለት ነው። ሶ ዲኤስኤልአርን ትራይፓዱ ላይ በማድረግ ወይም ደግሞ 3 እግር ያለው መቅረጫው ላይ በማድረግ እሱ ታች ላይ የሆነ ክብደትን ጨምረን እንዳይንቀሳቀስ ማድረግ እንችላለን ማለት ነው። ከታች ያለው ክብደት እንቅስቃሴያችን ስቴቢላይዝ እንዲሆን ያደርገዋል ማለት ነው። ሶ ካሜራ ይዛችሁ ስትሄዱ የሆነ ክብደት መኖሩ ሁሉንም ጥሩና ሚዛኑን የጠበቀ እንዲሆን ያደርገዋል። ትራይፓዱን ከካሜራው በታች ይዛችሁ ሙሉ እግራችሁን እያነሳችሁ ነው መራመድ ያለባችሁ ማለት ነው ስቴቢላይዝ እንዲሆን። ሶ አይፎን የምጠቀሙ ከሆነ ደግሞ ቪዲዮውን ስቴቢላይዝ ለማድረግ ሁልጊዜ በጣም አሪፍ ምርጫ ተብሎ የሚጠበቀው የዲጂአይ ኦስሞ ሞባይል ነው። እሱም በጣም አስደናቂ የሆነ ውጤት ስላለው ነው ማለት ነው። ሶ በሁለቱ መካከል ያለው ልዩነት የቀንና የማታ ያህል ነው። ሶ ስታቢላይዝ የሆነው እና ያልሆነው በጣም ሰፊ ልዩነት ነው ያላቸው። ስታቢላይዝ የሆነው በጣም የተረጋጋ ነው። ብዙ ፍጥን ያለ ሙቭመንት አይታይበትም። ስታቢላይዝ ያልሆነው ግን በጣም ፈጣን ነው ማለት ነው። ሶ ኤሌክትሮኒክ ስለሆነ ቀደም እየጠቀስኩላችሁ እና ስንሮጥ ያለውን ማንኛውንም የሰው ስህተቶች በራሱ ስለሚያስተካክል ነው በጣም ተመራጭ የሚሆነው። አክቲቭ ትራክ የሚባል ተጨማሪ ሶፍትዌርም አለ። በዚህ ሶፍትዌርም እንደዚህ የፈለጋችሁትን አካል መርጣችሁ የትም ብትሄዱ ካሜራው እዛ አካል ላይ ያለውን ፎከስ ጠብቆ ያቆያል ማለት ነው። ወዴት ብትንቀሳቀሱ ፎከስ አድርጎ እዛ ላይ ያቆያል ማለት ነው። ሶ የሆነ ነገር ላይ ጠቆማችሁ ጀርባችሁን ሰታችሁ መሄድም ትችላላችሁ። ኦስሞ እዛ የመረጣችሁት ነገር ላይ ይቆያል ማለት ነው። እዛው ፎከስ አድርጎ እሱ ሲንቀሳቀስ እሱን ተከትሎ ትራክ ያደርጋል። ሶ የተለያዩ አይነት እንቅስቃሴዎችን ደግሞ አሁን በቀጣዩ ክፍል እናያለን። መልካም ቆይታ። በሲኒማቶግራፊ ላይ ያሉ እንቅስቃሴ አይነቶች እንግዲህ ስለተለያየ አይነት እንቅስቃሴዎች በዚህኛው ዙር ደግሞ እናወራለን። ሶ የመጀመሪያው ዶሊ ነው። ዶሊ ማለት የፊልም ቃል ነው። ወደፊትና ወደ ኋላ መሳብ ወይም መንሸራተት ማለት ነው። ሶ ይህን የምናደርገው ዙምን ሳንጠቀም ካሜራውን ነው ፊዚካሊ ወደፊትና ወደ ኋላ የምናንቀሳቀሰው ማለት ነው። ሶ ይሄ ዶሊ ይባላል። ወደፊት መግፋት ብዙ ጊዜ ልብ አንጠልጣይ ትዕይንትን ለማቅረብ በጣም አሪፍ ነው። ይህ እንግዲህ ሰዎች ላይ ህንፃዎችና ሌሎች ነገሮች ላይ መጠቀም ትችላላችሁ። ዶሊን ማለት ነው ወደፊት መሳብና ማቅረብ ማለት ነው። ቀስ እያላችሁ ወደፊት ስትገፉ ወደ ትዕይንቱ እየቀረባችሁ ነው። የቀርጻችሁት ያለው ነገር ጠጋ ባላችሁ ቁጥር የቀረባችሁት ነገር ምን ያህል ወሳኝ እንደሆነ እያሳያችሁ ማለት ነው። ሶ በር ሊሆን ይችላል፣ ሳምዋን ሰው ሊሆን ይችላል። ወደፊት የቀረባችሁት ያላችሁት ምንም ይሆን ብቻ ያ ነገር ጠቃሚ መሆኑን እያሳያችሁት ነው ማለት ነው። ሶ ወደ ኋላ መጎተት ከባቢውን ለመግለጽ ልንጠቀመውም እንደዚሁ እንችላለን ማለት ነው። ሶ የአካባቢውን ጥልቀትም ጭምር በዙሪያ ያሉት ነገሮችንም ጭምር ለመግለጽ እሱንም ወደ ኋላ እናደርገውን ቀረጻ መጠቀም እንችላለን። ወደ ኋላ ስንጎትት እንግዲህ የምንቀርጸው አካል እያነሰ ከባቢው ደግሞ ዙሪያው ደግሞ እያደገ ይሄዳል ማለት ነው። ሶ ይህ የምንቀርጸው አካል በአካባቢው የተዋጠ እንደሆነ የሚገልጽ ታሪክ ይነግረናል፣ ወይም ደግሞ በትልቁ ስፍራ ትንሽ አካል መሆኑን ሊገልጽልን ይችላል ማለት ነው። ሶ ቀጣይ ስለ መዞር ወደ ላይና ወደ ታች ስለ መቅረጽ እናያለን። እንግዲህ መጀመሪያ የምንቀርጸውን አካል መለየት አለብን። ምንድነው የምንቀርጸው የሚለውን ማወቅና እሱን መለየት አለብን። ዜን በመዞር እየቀረጻችሁ ከሆነ ከግራ ወደ ቀኝ እየተንቀሳቀሳችሁ የምትቀርጹት አካል ፖይንት ኦፍ ኢንትረስት ወይም ደግሞ ታርጌታችሁ ነው። ሶ የመዞር ቀረጻ ወይም ደግሞ እየዞርን የምንቀርጸው ቀረጻ ሁሉንም ሳይድ ስለሚያሳይ ለምርት ማስታወቂያ በጣም አሪፍ ይሆናል። የሆነ የስሪዲ አይነት እይታን ስለሚሰጠን ማለት ነው። ሶ ከታች ወደ ላይ መቅረጽ አሪፍ ትራንዚሽን ነው። አንድን ረዥም እና በራሱ የሚተማመን የሆነ አካል አጭርና ደካማ አስመስሎ ለማቅረብና የአካባቢውን ጥልቀት አጉልቶ ለማሳየትም በጣም አሪፍ ነው። ምናልባት ከዚህ በፊትም አይተነዋል። ከፍ ያለ አንግል ብዙ ነገርን ማሳየት የሚችለው ከላይ ስለሚቀረጽ መሆኑን መነጋገራችንን እንዳትረሱ። ቀደም ብለን በደንብ አውርተንበታል። ሶ ከላይ ወደ ታች መቅረጽ ደግሞ የዛ ተቃራኒ ይሆናል ማለት ነው። ገጸ ባህሪያችሁ ከደካማነት እና ከፈሪነት በራሱ ወደሚተማመን ረዥምና ጠንካራነት ለመቀየር ይጠቅማችኋል። ሶ ከላይ ወደ ታች መቅረጽ ገጸ ባህሪው ወዴት እያየ እንደሆነ ለማሳየት ያገለግላል። ኤንዜን ገጸ ባህሪው የመጨረሻ መዳረሻው ላይ ደርሶ በደስታ ወደ ላይ
ሲያይ መንገዱን የመራው የመጨረሻው መዳረሻ ይህ መሆኑን ሲያውቅ ይህን ስታይል መጠቀም በጣም ኩልና በጣም አሪፍ ይሆናል ማለት ነው። ሶ አስታውሱ፣ ይህ የትራንዚሽን ወይም ደግሞ ከአንዱ ወደ አንዱ የምንዘልበት ቀረጻ ነው የሚሆነው። ታሪኩ ላይ የተመሰረተ መሆንም አለበት። ማንም ላይ ትኩረት ሳናደርግ ከላይ ወደ ታችና ከታች ወደ ላይ መቅረጽ እንችላለን። የትኛው ለትዕይንቱ አሪፍ ነው ወይም ደግሞ እኛ እየሰራ ነው ላለው ነገር የትኛው አሪፍ ነው የሚለውን መርጠን ነው መጠቀም ያለብን። ከምንቀርጸው ቪዲዮ ማስተላለፍ ከፈለግነው መልእክት፣ ከስቶሪያችን ከታሪካችን መንገር ከፈለግነው ነገር አንፃር መርጠን ነው መጠቀም ያለብን ማለት ነው። ወደፊት መግፋት ወይም ወደኋላ መጎተት የሚመሰረተው መንገር በምትፈልጉት ታሪክ ላይ ነው። ቀደም እንደነገርኳችሁ ሶ እርግጠኛ ካልሆናችሁ ሁለቱንን መሞከር ያስፈልጋል። ዜን አሪፍ የተባለውን ሾት ጥሩ ሆኖ ያገኛችሁትን መውሰድ ትችላላችሁ። ብዙ ቪዲዮ መኖሩ አሪፍ አማራጭ ነው። የተሻለውን ለመውሰድ በጣም አሪፍና ጥሩ አማራጭ ይሆናል። አንዳንዴ ወደፊት መግፋት ወይም ወደኋላ መጎተት ከእሱን ከመጠቀም በተቃራኒ ዙምን በመጠቀም እሽክርክሪትን መፍጠር ይቻላል። ሶ ቨርቲጎ ኢፌክት ወይም ደግሞ እሽክርክሪት ፊት ለፊቱና ባክግራውንዱ በተለያየ ሁኔታ ሳይዛቸው ሲቀያየር የሚመጣ ስታይል ነው። ሶ ቨርቲጎ ኢፌክትን ወይም ደግሞ እሽክርክሪትን ለማምጣት ወደ አካሉ እየቀረባችሁ ከሆነ DSLR ላይ ዙሙን በተመሳሳይ ሁኔታ መቀነስ ትችላላችሁ ማለት ነው። ወይም ደግሞ እየራቃችሁ ከሆነ ዙሙን በተመሳሳይ ሰዓት መጨመር ትችላላችሁ። እየራቃችሁ at the same time ዙሙ እየራቀ ሲመጣ በጣም አሪፍ ኢፌክት መፍጠር ይችላል። ሶ ለማምጣት ትንሽ ጊዜ የፈለጋችሁት ለማምጣት ትንሽ ጊዜ ሊፈጅባችሁ ይችላል። ነገር ግን ካመጣችሁት በጣም አሪፍና ድንቅ ነው የሚሆነው። በአይፎን የምትቀርጹ ከሆነ እኔ የማደርገው ምንድነው መጀመሪያ በኖርማል እየተጠጋው ቀርጽና በኋላ ኤዲቲንግ ላይ አስተካክለዋለሁ። ሶ በተጠጋው ቁጥር ዙሙን እየቀነስኩት እመጣለሁ ማለት ነው። እንዲሁም ደግሞ የምርቅ ከሆነ ኤዲቲንግ ላይ ዙሙን እንጨምረዋለን ማለት ነው። ሶ በጣም አሪፍ እየሆነ ይመጣል። ስለዚህ ከቴሌፎቶ ወይም ደግሞ ከሰፊ ሌንስ ወደ ቴሌፎቶ ይሄዳል ማለት ነው። ሶ ከሰፊ ሌንስ ወደ ትንሹ እየመጣ ይሄዳል ማለት ነው። ይህ ስታይል በጣም ታዋቂ የሆነው ጃውስ በሚባለው የስቲቨን ስፒልበርግ ፊልም ላይ ነው በጣም ጥቅም ላይ የዋለው። ነገር ግን ከዛ በኋላ በብዛት ጥቅም ላይ ውሏል። ቀጣዩ ፓን ነው። ፓን እንግዲህ ትኩረት የምታደርጉት አካል ከግራ ወደ ቀኝ ሲሄድ ካሜራው አንድ ቦታ ላይ ይቀራል ማለት ነው። ሶ ቀላልና በብዛት ሰው የሚጠቀመው የካሜራ እንቅስቃሴ ነው። ሶ ፕሮፌሽናል ቪዲዮ ስንቀርጽ አልፎ አልፎ ነው ይሄንን የምንጠቀመው። በጣም ብዙ ሰዎች ስለሚጠቀሙትና ብዙ የተለየ ነገር ላይኖረው ስለሚችል ማለት ነው። ሶ እያችሁታ የት እንዳላችሁ የምታሳዩበት የቱሪስት ስታይል ነው። ከዚህኛው በተቃራኒ ደግሞ ላተራል ወይም ደግሞ የጎንዮሽ እንቅስቃሴ አለ። ይህ ደግሞ ትኩረት ያደረጋችሁበት አካል የሄደበት ቦታ መሄድ ማለት ነው። ሶ ሁሉንም እንደዚህ ማየት እንችላለን። ይሄኛው የፍሬሙ መሃል ላይ ማድረግ አሊያም የተወሰነ የመሪ ክፍተት መተውም ጭምር ትችላላችሁ ማለት ነው። ስለ መሪ ክፍተት ማውራታችንን ከዚህ በፊት እንዳትረሱ። እንቅስቃሴ ላይ የምንጠቀመዋለን። አካሉ ሲንቀሳቀስ የሚገጥመውን ነገር ለማሳየት ፊት ለፊት የተወሰነ የመሪ ክፍተት እንተዋለን። የፍሬሙ ጫፍ ላይ የሚሄዱ ከሆነ የሆነ በጣም ዊርድ ወይም ደግሞ በጣም ደስ የማይል ነገር ነው። እሱ ላይ ጥንቃቄ ማድረግ ያስፈልጋል። ምንም የመሪ ክፍተት አለመተው ያልተመጣጠነና የማይመች ይሆናል ማለት ነው። ስለዚህ ራመድ ብላችሁ ከፊት መሆን፣ ሁኔታዎችን መቅደምና ተገንዝቦ የተሻለ ነገር መቅረጽ ያስፈልጋል ማለት ነው። ትዕይንትን መጀመርና ማጥራት። አሪፍ ነገር መማር ከፈለጋችሁ ተከተሉኝ። ይሄ ትምህርት ትዕይንትን ስለመጀመርና ማጥራት ላይ ነው የሚሆነው። አጠር አድርጌ ለማቅረብ እሞክራለሁ። ትዕይንትን መጀመርና ማጥራት ሁልጊዜ ቪዲዮዎች ላይ የምትችል ያለ በመሰረቱ ድንቅ የሆነ የማለፊያ ትራንዚሽን ጀምር ነው። አንድ ቪዲዮን ከሌላው ጋር የሆነ አካልን በመጠቀም የምትሰፉበት ቴክኒክ ማለት ነው። በጣም ወሳኝ ቴክኒክ ነው። ለቪዲዮዋችሁ ማማር፣ ለቪዲዮዋችሁ አሪፍነት በጣም የተሻለና አሪፍ ነው። የዚህ አይነት ትራንዚሽንን ለማምጣት እንግዲህ ኤዲቲንግ ላይ ትንሽ ጊዜ ይጠይቃል። ነገር ግን በስርዓቱ ከቀረጻችሁት ክሬቲቭ መሆን ወይም ደግሞ የራሳችሁን ፈጠራ ጨምራችሁበት መስራት የምትችሉት አይነት ነገር ነው። ካሜራውን ሙሉ ለሙሉ መሸፈን የሚችልና የተወሰነ ለማለፍ የሚሆን ቦታ ያለው አካል ማግኘት ብቻ ነው የሚጠበቅባችሁ። ላይክ ለምሳሌ ዛፎችን፣ ህንፃዎችን፣ የትራፊክ መብራቶችን፣ ማንኛውንም አካል በአካባቢያችሁ ላይ
ባላችሁት ቦታ መጀመሪያ ትፈልጋላችሁ ማለት ነው። ሶ የመጀመሪያ ፎከሳችሁን የሚቀረጸው ነገር ላይ ማድረግ ነው። የምትቀርጹት ነገር አለ፣ ፎከሱን እሱ ላይ ታደርጉና ከዛ ሪከርድ ተጀናችሁ ያው ቀረጻውን መጀመር ነው። ከዛ በሚሸፍናችሁ ነገር ጀርባ እየቀረጻችሁ መሄድ ማለት ነው። በትክክል ካመጣችሁት 2 ቪዲዮዎችን የምትሰሩበት ድንቅ የሆነ ትራንዚሽን ለመስራትም ጭምር ትጠቀሙበታላችሁ ማለት ነው። የዚህ አይነት ሾት በጣም አሪፍ የሚሆነው እንግዲህ ካሜራው ስታብላይዝድ ደግሞ የተረጋጋ ሲሆን ነው ማለት ነው። ጊምበል ወይም ደግሞ የስታብላይዝ ለማድረግ የሚያገለግለው ማቴሪያል እዚህ ላይ በጣም ያገለግላል። ግዴታ አይደለም አክቹአሊ፣ ግን እኔ ሪከመንድ አደርጋችኋለሁ እሱን ብትጠቀሙ በጣም አሪፍ ነው። ይህንን እንግዲህ በየትኛውም የካሜራ እንቅስቃሴ ማድረግ ትችላላችሁ። ወደ ላይና ወደ ታች መቅረጽ፣ ተከታትሎ መቅረጽንም በምታገብሩበት እንግዲህ ይህን ቴክኒክ መጠቀም ትችላላችሁ። በጣም ጠቃሚ ነው። በጣም በትንሽ ኢፈርት በጣም አሪፍ ነገር ለመቅረጽ ያግዛችኋል። እስኪ አሁን ደግሞ ስለ ድሮን ነው። እንግዲህ ድሮኖች ፊልማችሁ ላይ ደግሞ የምትቀርጹት ነገር ላይ እንደ ጨውና ማጣፈጫ ናቸው ማለት ይቻላል። ማንኛውንም ፕሮዳክሽን በጣም ያሳምሩታል። እንግዲህ የድሮ ሰዎች የዚህ አይነት ምስልን ለማግኘት በድሮን የተቀረጸ የሚመስልን አይነት ምስልን ለማግኘት ሄሊኮፕተር ነበር የሚከራዩት። ይህን ማድረግ የሚችሉት ውድ የፕሮዳክሽን ካምፓኒዎችን ብቻ ነበሩ። ምክንያቱም ሄሊኮፕተር ተከራይቶ ከላይ ሆኖ መቅረጽ በጣም ዋጋ የሚያስከፍል ነገር ስለሆነ፣ አሁን ግን ማንኛውም ቲኔጀር በ10ዎቹ ዕድሜ ውስጥ ያለ ድሮን ካለው ከላይ ወደ ታች መቅረጽ ይችላል። እንግዲህ ድሮኖች በቪዲዮአችሁ ላይ አሪፍ ትዕይንትን ለመጨመር ይሆናሉ። በቪዲዮ መጨረሻ ላይ ምስጋና ለማቅረብ አሪፍ ናቸው። በአካባቢው ተፈጥሮ ምክንያት በእጃችሁ መቅረጽ የማትችሏቸውን ምስሎች እንዲሁ ለማስቀረትና ወደ ሰዎች ለማድረስም በጣም አሪፍ የሚባሉ ማቴሪያሎች ናቸው ማለት ነው እነዚህ ድሮኖች። አየር ላይ የሚያደናቅፍ ነገር የለም። ሶርት ኦፍ ምድር ላይ ስትሆኑ ውስጥ እንቀሳቀሱ ስትስቡ ስትወጡ ነገር ሊጠልፋችሁ ይችላል። ድሮን ላይ ግን እንደዛ አይነት ነገር ስለሌለ ሁልጊዜ ጥርት ያለ ምስል ማግኘት ትችላላችሁ። ምናልባት ከዛፍ ስር ከለቀቃችሁ ወይም ከመኪና ጋር ካጋጫችሁት አላውቅም፣ እንደዚህ አይነት ስህተት ምናልባት ዋጋ ሊያስከፍል ይችላል። ማንም ሰው ድሮ ማብረር ይችላል። ነገር ግን ስህተት እንዳትሰሩ የት ማብረርና በምን ያህል ከፍታ ማብረር እንደምትችሉ ህጉን እንድታውቁት ቱቶሪያሎችን ዩቲዩብ ላይ ማየት ትችላላችሁ። የየሀገራቱ ህግ ስለሚለያይ ማለት ነው ከድሮን ጋር በተያያዘ እነሱን ቼክ ማድረግ አለባችሁ። በምን ያህል ከፍታ ነው፣ የት አካባቢ ነው የሚለውን ማወቅ በደንብ ያስፈልጋል። ከመጀመራችሁ በፊት ማብረርን እነዚህ ማወቁ በጣም ጠቃሚ ነው። ሌላው ይመክራችሁ በበራ ሰዓት ጊምብሉን መቆጣጠር የምትለምዱ ነው። እንግዲህ ጊምብሉ ካሜራውን ወደ ታችና ወደ ላይ የሚያደርገው እሱ ነው ጊምብሉ። ድሮኑን እያበረሩ ጊምብሉን መቆጣጠር መንገድ እየሄዱ ማስቲካ እንደማኘክ አይደለም፣ ቀላል ነገር አይደለም። የራሳቸው ካሜራ ያላቸው ትናንሽ ድሮኖችን መግዛት ትችላላችሁ። የራሳቸው ካሜራ አላቸው፣ ድሮን ናቸው፣ ፍላይ ያደርጋሉ። እነሱን ኮንትሮል ማድረግ ትችላላችሁ። 200 ፓውንድ የሚይዝን ካሜራን የሚሸከም ድሮን መግዛትም ትችላላችሁ። አንዳንዶቹ ድሮኖች ጀስት መብረር ነው ስራቸው፣ ካሜራ ይጫንባቸዋል። አንዳንዶቹ ራሳቸው ካሜራ ያላቸው ስላሉ ማለት ነው። ድሮን ለመግዛት ያላችሁን ብር በዚህ መጨረስ ትችላላችሁ። በፍላጎታችሁ ላይ ይመሰርታል ማለት ነው። የኔ ተመራጩ ድሮን አሁንም DJI ነው። ለማንኛውም ግለሰብ የሚሆኑ ድሮኖች አሏቸው። የDJI ማቭሪክ ፕሮ ድሮን በጣም ይመቻል። እሱ በጣም አሪፍ ነው። ቀላልና ለመያዝ የሚመች ነው። እዚህ ቦርሳ ውስጥ ጨምሬው መሄድም እችላለሁ። በጣም ሲምፕል ስለሆነ ማለት ነው። 4K ቪዲዮ መቅረጽ ይችላል። 4K ቪዲዮዎችን መቅረጽ ይችላል። ሁሌም ሶፍትዌራቸውን አፕዴት ያደርጉታል። አሪፍ ነው። በነገራችን ላይ ብዙዎቹ ድሮኖች በጣም አሪፍ ናቸው። አሁን ደግሞ ስለ ላይት ወይም ደግሞ ስለ ብርሃን እናወራለን። the first thing ብርሃን ለምንድን ነው ለሲኒማቶግራፊ ጠቃሚ ሆነው ከሚለው እንነሳለን። ስለ ብርሃን እና ለምን እንደሚጠቅም ስናወራ ብርሃን በትክክል መጠቀም በጣም ችላ የሚባል ሙያ ነው። ደግሞ ላይቲንግ ምን ያህል ቫልዩ እንዳለው በጣም ብዙዎች የተረዱ አይመስልም። ምናልባት ብርሃኑ አሪፍ ሲሆን ልብ አይባልም የብዙ ቀረጻዎች ማለት ነው። ትዕይንቱ በጣም ጥራት ያለው ይሆንና ኮንቴንቱ ያሰምጣችኋል። ነገር ግን ብርሃኑ ሲበላሽ ሁሉም ልብ ይለዋል። የኦልሬዲ ፕሮዳክሽን ኳሊቲ ያለውን ቪዲዮ ሰዎች ቶሎ ስለሚለዩት
በእናንተ ቪዲዮ ላይ መተማመን ያቆማሉ። እንደዚህ የወረደ ብርሃን እየተጠቀምኩ ፕሮፌሽናል ሀሳብን ባብራራ ሰው ላይ ያምን ይችላል። ጥሩ ብርሃን ካምፓኒ ወይም ግለሰቡ ስራው ላይ ገንዘባቸውን ወይም ጊዜያቸውን እንዳፈሰሱ በደንብ ያሳያል ማለት ነው። ብርሃን የሙሉ ትዕይንቱን ሙድ ለማሳየት ያገለግላል፣ በጣም ያገለግላል። ለልብ አንጠልጣይ ትዕይንት የምንጠቀመው ከፍተኛ ብርሃን አለ። በጣም ከፍተኛ የሚባል ፍሉድ ላይት ይኖራል። ህልም ለመሰለ ትዕይንት የምንጠቀመው ብርሃን አለ። ለደስታና ለብሩህ ነገሮች የምንጠቀመው ብርሃን አለ። እነኚህ ሁሉ የተለያዩ ብርሃኖች የተለያየ አይነት ትርጉም፣ የተለያየ አይነት መልእክት ያላቸው ራሳቸውን የቻሉ ብርሃኖች ናቸው ማለት ነው። የብርሃን ወይም ደግሞ የላይት ሴታፓችሁን መቀየርና የተለያየ ብርሃን ለማግኘት የካሜራ አንግልን መቀያየር ሙሉ ቀረጻውን ሊለውጠው ይችላል ማለት ነው። ለዚህ ነው በአግባቡ ብርሃን መጠቀም ማለት በዓላማ ብርሃንን መጠቀም የሆነው። ጥሩ ብርሃን በኋላ ላይ ረዥም የኤዲቲንግ ሰዓትን ይቆጥባል። አሪፍ ላይቲንግ ከሆነ ያላችሁ በኋላ ላይ ጥሩ የኤዲቲንግ ጊዜ ይኖራችኋል። ኤዲቲንግ ታይማችሁ ቀላል ይሆናል ማለት ነው። ያን የራሳችሁንም ታመሰግናላችሁ። የብርሃን አጠቃቀማችሁ በተበላሸ ቁጥር ግን ኤክስፖዠርን በማሳደግ ጥላን በማምጣትና የከለር ሙቀትን በመጨመር ማለት ነው። ኤዲቲንግ ላይ የምታጠፉት ሰዓት በጣም ረዥም፣ ሰዓታችሁን አቃጥላችሁ ሙሉ ለሙሉ የሰራችሁትን ቪዲዮ በዛ በፈለጋችሁት ኳሊቲ ልክ ላታመጡት ትችላላችሁ። በዚህ ክፍል በቤት ውስጥ ስለመቅረጽና ከቤት ውጭ ስለመቅረጽ እናወራለን። በትንሽ ብርሃን ስለመቅረጽ፣ ስለ ከለር ሙቀት እና ነጭ ከለርን እንዴት እንደምናመጣ በደንብ አሳያችኋለሁ። ተከተሉኝ። ውጭ ላይ በተፈጥሮ ብርሃን መቅረጽ ትንሽ አስቸጋሪ ነው። ውስን የሆነ የብርሃን ምንጭ ነው ያላችሁ። ከ10 9 ጊዜ ብቸኛ ምርጫችሁ ከ10 እንግዲህ 9 ጊዜ ብቸኛ ምርጫችሁ ፀሐይ ነው። የተለያዩ አይነት መብራቶችንና የመብራት ስታንዶችን ሰብስባችሁ መሄድም ትችላላችሁ። ግን ማን ነው ፀሐይ እያለች ይህን ሁሉ የሚሰበስበው ልትሉ ትችላላችሁ። ምክንያቱም ቀን ላይ በጣም ግሬት ሶርስ ፀሐይ ስለሆነች ማለት ነው። ለዛ ነው እኔ አካባቢ ላይ ያሉ ነገሮችን ብዙ ጊዜ የምጠቀመው። የተለያየ የካሜራ እንግልና የሻወር መጋረጃን በብዛት እጠቀማለሁ። ውጭ ላይ ስትቀርጹ ማወቅ ያለባችሁ የመጀመሪያው ነገር የምትቀርጹበትን ኤግዛክት ታይም፣ የቀረጻ የአሪፉ ሰዓት ወርቃማው ሰዓት ነው። ለቪዲዮአችሁ በጣም ትልቅ ኳሊቲ የሚሰጠው ሰዓት ማለት ነው። ብርሃኑ ለስለስና ቀዝቀዝ የሚልበት ፀሐይ ከመግባቷና ከመውጣቷ በፊት ያለው ነው። ብርሃኑ ሞቅ ያለና በእኩል ሁኔታ የተሰራጨም ጭምር ስለሚሆን ማለት ነው። የፀሐይ መጥለቅ ከጥንት ጀምሮ የሚታይበት ምክንያት ነው። በጣም ያማረና ማንኛውንም ምስል እጅግ የተሻለ ነው የሚያደርገው። የምትቀርጹትን አካል ከባክግራውንዱ ለመለየት ፀሐይን እንደ ጀርባ ብርሃን መጠቀም ትችላላችሁ። ይህን የምትቀርጹት በወርቃማው ሰዓት ከሆነ በምትቀርጹት አካል ጫፍ ላይ ብርቱካናማ ይመስል አይነት ከለር ይፈጥራል። የዚህ የፀሐይ ኮምፖዚሽን ማለት ነው። አሪፍ የሆነ የጥላ ኢፌክትን ለመፍጠር ኤክስፖዠሩን ማስተካከል ትችላላችሁ ካሜራችሁ ላይ። ይህን ደግሞ ከፍ አድርጋችሁት ሲኒማቲክ ለማስመሰል አሊፎ ሰዓት እና ወርቃማ ሰዓት ይኸው ሰዓት ነው። የምትቀርጹበትን አንግል በመቀየር ባክግራውንዱን እና የምትቀርጹበትን አካል በብርሃን እየተሞላ ማድረግ እና በብርሃን መሙላትን ጭምር ትችላላችሁ። ትንሽ የካሜራ አንግልን መቀየር ትልቅ ለውጥ ሊያመጣ ይችላል። በዛ መልኩ አጀስት ማድረግ እና መሞከር ያስፈልጋል። ፐርፌክት የሆነ ፎቶ መንሳት ከፈለጋችሁ ወደ መስኮት ተጠጉ። የሚገርም ይሄ የኢንስታግራም የሚገርም ቲፕ ነው። ፀሐይ መሀል አናት ላይ በሆነችበት እኩለ ቀን ላይ የምትቀርጹ ከሆነ ብርሃኑ በጣም ከፍተኛ ስለሚሆን የሻወር መጋረጃ ሪፍሌክተር እሱን መጠቀም ትችላላችሁ። ይሄ የሻወር መጋረጃ ወይም ደግሞ ሪፍሌክተሩ ብርሃኑን ዲፊውዝ በማድረግ ለስለስ ያደርገዋል። ዲፊውዝ ማድረግ ማለት የምትቀርጹት አካል ላይ ላይቱን በእኩል መበተን ማለት ነው። ስብስብ ብሎ መጥቶ የነበረውን ላይት መበተን ማለት ነው ወደ ተለያየ ቦታ። ርካሽ የሻወር መጋረጃም የትም ማግኘት ትችላላችሁ። የኔ ነጭ ነው፣ ሌላ አይነት ከለር እንዳትገዙ፣ ነጩ ብትገዙ በጣም አሪፍ ነው። ብርሃኑን ዲፊውዝ ለማድረግ የምትቀርጹት ነገር ላይ ከላይ ማድረግ ነው የሚጠበቅባችሁ።
ጠንካራ ብርሃን ባለበት የሻወር መጋረጃ ሳንጠቀም እንግዲህ ይህን ነው የሚመስለው። በጠንካራ ብርሃን ግን የሻወር መጋረጃ ተጠቅመን ይህንን የመሰለ ቪዲዮ መፍጠር ይችላል ማለት ነው። ሶ አይ ቲንክ ይታያችኋል ብርሃኑ ምን ያህል በኩል ሁኔታ እየተሰራጨ እንደሆነ ማለት ነው። ሶ በጣም አሪፉ የቀረጻ ሰዓት ሰማይ ልክ እንደ ትልቅ የሻወር መጋረጃ ሆኖ ብርሃኑን ዲፊውዝ የሚያደርግበት የሚበታተንበት የደመና ሰዓት ይዝ በጣም አሪፍ ማለት ነው። ሶ ደመናማ ቀን ከገጠማችሁ ለዚህ ለአሪፉ ቀረጻ ተጠቀሙበት ማለት ነው። ሌላው ቤት ውስጥ መቆጣጠር በምንችለው ብርሃን መቅረጽ ነው። ይህ ደግሞ ቤት ውስጥ ራሳችን በምንቆጣጠረው ብርሃን ማብራት፣ ማጥፋት፣ መቀነስ፣ መጨመር በምንችለው ብርሃን ተጠቅመን መቅረጽ ማለት ነው። ትክክለኛ የቤት ውስጥ መብራቶችን መጠቀም ከፍተኛ ጥራት ያለው ፕሮዳክሽን ሊሰጠን ይችላል። ይህንን በሶስት የመብራቶች ሴታፕ ማድረግ ትችላላችሁ። ሶስት አይነት ሴታፕ የመብራት ሴታፖች ማድረግ ትችላላችሁ። መጀመሪያ አብዛኛውን ብርሃን የሚሰጥ በካሜራው በአንድ በኩል የምታስቀምጡት መብራት አለ። እሱ በተቃራኒ በኩል ደግሞ የቀረጻውን ጥላ የሚያጠፋ ወይም ደግሞ የሚሞላ መብራት ይኖራል። ሌላኛው ደግሞ የምትቀርጹት አካል አሪፍ ሻርፕ የሆነ ጫፍ እንዲኖረው የሚያደርግ የሚቀረጸውን ከባክግራውንዱ የሚቀረጸውን አካል ከባክግራውንዱ የሚለይ ላይት ደግሞ ይኖራል ማለት ነው። ሶ በትክክለኛ ቦታ ይሄን በቀላል የቤት ውስጥ አምፖሎች ወይም ደግሞ ከመስኮት በሚመጣ የብርሃን ሴታፕ ማድረግ ትችላላችሁ። እንደዚህ ሲሆን ላይታችሁ በጣም የተስተካከለ ይሆናል። መስኮቱን ራሱ ክፍት ከሆነ እንደ አምፖል ለመጠቀም ትክክለኛውን ሰዓት መጠበቅ ይኖርባችኋል። ቀደም ብለን እንዳወራነው ማለት ነው። ደግሞ ልክ እንደኔ የቭሎግ ብርሃንን መጠቀም ትችላላችሁ። የቭሎግ ሴታፕ መብራቶችን በሁለቱም የካሜራ ሳይድ እና አንድ መብራት መሬት ላይ ከጀርባው በማብራት ነው። እንዴት ነው የሚሆነው? በሁለቱም የካሜራ ሳይድ እና አንድ መብራት መሬት ላይ ከጀርባ በማብራት ነው እሱ ደግሞ የሚሰራው። ነጭ ከለርን ማመጣጠንና የከለር ሙቀትን መረዳት እናያለን። ነጭ ከለርን ማመጣጠንና የከለር ሙቀትን መረዳት ማለት ትክክለኛ ብርሃንን የማምጣት ወሳኝ ነገር እንግዲህ ነጭ ከለርን ማመጣጠን ወይ ደግሞ ዋይት ባላንስ ማለት ነው። ነጭ ከለርን ማመጣጠን እንግዲህ የተለያዩ አምፖሎች ወይም ደግሞ ውጭ ከሆነ የተለያየ የብርሃን ሁኔታና የከለር ቴምፕሬቸር ወይም ደግሞ ከለር ሙቀትን ለማስተካከል እንግዲህ ካሜራችን ላይ ነው ሴት የምናደርገው ወይም ደግሞ አጀስት አድርገን የምናስተካክለው። የከለር ሙቀት መጠን ስንል እንግዲህ ትዕይንቱ ምን ያህል ሞቃታማ ወይም ኮልድ ወይም ሞቃት ነው የሚለውን ነገር የምናስተካክልበት ማለት ነው። በትዕይንቱ ላይ የምትጠቀሙት የተንገስተን አምፖል ከሆነ የሚሰጣችሁ ከለር ብርቱካናማ ነው ሊሆን የሚችለው። የተንገስተን አምፖል የከለር ሙቀት መጠኑ እንግዲህ ከ1000 እስከ 4000 ኬልቪን ድረስ ይለካል። ኬልቪን የሙቀት መጠን መለኪያ ነው እንደምታውቁት። ኃይል ቆጣቢ የፍሎረሰንት መብራቶች ሙቀት ደግሞ ከ5000 እስከ 6000 ኬልቪን ነው። በጣም ቀዝቃዛ ናቸው። ይህ የብርሃን ከለር ለስቱዲዮ ብርሃን በጣም ተመራጭና አሪፍ ነው። አሁን የተጠቀምኩት ያለውትም እሱን ነው ማለት ነው። ፊቴን ተፈጥሯዊ ነጭ ገጽታን ሰጥቶታል እንዳያችሁት። ባክግራውንዱ ላይ ያበራሁት መብራት የተለመደውን አይነት የተንገስተን መብራት ነው። ለፕሮፌሽናል የብርሃን መሳሪያዎች እንግዲህ ብዙ ብር ከምታወጡ በጣም አፎርደብል በሆነ ዋጋ ደግሞ በቀላሉ ሊገኝ በሚችል ኪሳችሁን በማይጎዳ በሆኑ ዋጋዎች ማለት ነው ሁለቱንም የመብራት አይነቶች ከኤሌክትሪክ ሱቅ መግዛት ትችላላችሁ። ከ6000 እስከ 10000 ኬልቪን የሆነው ሰማያዊ መብራት ነው። በዚህ ደረጃ ያለው መብራት አብዛኛው ሱቆች ውስጥ የለም። ሊኖር የሚችለው የፓርቲ መብራት ነው። እሱ ደግሞ ደባሪ ስለሆነ ብዙ ባስጠቀሙት ይመከራል። ሌላው አምፖል ስትገዙ ማወቅ ያለባችሁ ዋቱንና ሉሚነንሱን ነው። አምፖሉን የምታሰሩበትን ማቀፊያ ዋት እዩትና ከአምፖል ዋት ጋር አመሳስሉት። ሁለቱም ማመሳሰል መቻል አለባችሁ። አምፖል የምታሰሩበትን የማቀፊያ ዋቱንና ከዋናው አምፖል ጋር ታስተያዩታላችሁ። ከማቀፊያው ያነሰ ዋት ያለው አምፖል መግዛት ነው ያለባችሁ ማለት ነው። በመጨረሻ ማየት ያለባችሁ የአምፖል ሉሚነንስ ነው። ሉሚነንስ የብርሃን ድምቀት መለኪያ ነው። ደማቅ ብርሃን ያለውን መግዛቱ በጣም አሪፍ ነው። ምክንያቱም በተለያዩ ነገሮች በመሸፈን ብርሃኑን መቀነስ
ስለሚቻል በፈለጋችሁት መጠን ብርሃኑን ለመቀነስ የሻወር መጋረጃን ቀደም ብለን ያነሳነውን እሱ ላዩ ላይ መጠምጠም ትችላላችሁ። ሶ ይህን በተግባር ማሳየት አለበት ብላችሁ እንዳታስቡ። ትንሽ ብር አምፖል ለመግዛት ማውጣት የማትፈልጉ ከሆነ እንግዲህ ቤት ያላችሁን አምፖል መጠቀም ጭምር ትችላላችሁ ማለት ነው። በጣም ብዙ ገንዘብ ሳታወጡ ብዙ ብሮችን ሳታወጡ ቤታችሁ ውስጥ ያለው ላይ እሱን መሞከር እሱን በተባለው መንገድ አስተካክላችሁ መጠቀም ትችላላችሁ ማለት ነው። ምናልባት በኋላ ኤዲቲንግ ላይ ማስተካከል የምትችሏቸው ነገሮች ሊኖሩ ይችላሉ። አብዛኛው የኤዲቲንግ ፕሮግራሞች የከለር ሙቀትን ወይም ደግሞ ከለር ቴምፕሬቸር እሱን በማስተካከልና የነጭ ከለር ወይም የዋይት ባላንስን ማመጣጠን ይችላሉ። ስላይደሩ ወደ ጎን በመጎተት ነጭ ከለርን ማምጣትም ትችላላችሁ። ሶ ለስቱዲዮ የሚሆኑ መብራቶችንም ከመርካቶ ሄዳችሁ መግዛት ትችላላችሁ። አሁን የምጠቀማቸው አምፖሎች 1550 ሊዩመን ወይም ደግሞ የብርሃን ድምቀት መጠን ነው ያላቸው 14 ዋት እና የ5000 የከለር ሙቀት መጠን ወይም ደግሞ ቴምፕሬቸር ነው ያላቸውና የሚኖራቸው ማለት ነው። ሶ ባክግራውንዱን ለማብራት እየተጠቀምኩበት ያለው የተለመደው የተንገስተን አምፖል ነው። ሶ 2700 ኬልቪን እና 500 ሉመን የብርሃን ድምቀትና 9 ዋት ነው በስሩ ያለው ማለት ነው። ሶ የእነዚህን አምፖሎች ማቀፊያ ከየትኛውም የኤሌክትሪክ ቤት መግዛትና ትችላላችሁ ማለት ነው። ምናልባት የራሳችሁን የቭሎግ መብራት ሴታፕ መስራት ከፈለጋችሁ የኔን ሪከመንዴሽን ተጠቅማችሁ ያልኳችሁን ነገር በደንብ ሰምታችሁ እሱን በቀጥታ ተግባራዊ አድርጋችሁ መጠቀም ትችላላችሁ። እየቀያየራችሁት እናንተ የምትወዱትን ሴታፕ ማምጣት እና መገንባት ከዛ በኋላ ደግሞ መቅረጽ ትችላላችሁ። ምናልባት የአምፖል ሼዲንጉን ስክሪኑ ላይ በድጋሚ ያሳያችኋለሁ። ሌላኛው ትዕይንቱን በአእምሮ መሳል ለቀረጽ አሪፍና የሚያምሩ አካባቢዎችን መፈለግ ያስፈልጋል። አዝናኝም በጣም አስቸጋሪም ሊሆን ይችላል። የጊዜ ጥበት የታይም ጥበት ባለበት የቀረጻ ቦታ መፈለግ መስራት የማትፈልጉት ነገር ነው። ብዙ ጊዜ እኔ የምጠላው በቤተሰብ ጉዞ ላይ የሆነ ቦታ ቶሎ እንሄድና ያን ቦታ በትክክል ስለማልመርጠው ስመለስ የተበላሸ ቀረጻ ይዤ እመለሳለሁ። የቀረጻ አሪፍ የሆነ የቀረጻ ቦታ መፈለግ በጣም ወሳኝና ዋና ነገር ነው። አሪፉ ሰዓት ፀሐይ ከመግባቷ በፊት ያለውን ሰዓት ማግኘት ነው። አሪፉን የቀረጻ ቦታ ከፈለጋችሁ በፊት ራሳችሁን ከመፈለጋችሁ በፊት ራሳችሁን መጠየቅ አለባችሁ። ያለባችሁ ጥያቄም ይኖራል የግድ ማለት ነው። በአእምሯችሁ ስትስሉት የብርሃኑ ሁኔታ ምን ይመስላል? ምን አይነት ብርሃን ነው ያለው? የፀሐይ መግቢያ ነው? ለስላሳና ሮማንቲክ ነው? የተቃጠለ በጣም ሀይ የሆነ ከፍተኛ ብርሃን ያለው? ጨለም ያለ ነው? ነጭ ነው? ብርሃኑ በጣም ሞቅ ያለ ነው? ቴምፕሬቸሩ እንዴት ነው? ላይት ቴምፕሬቸሩ እንዴት ነው? የእነዚህ ጥያቄዎች መልስ የትና መቼ መቅረጽ እንዳለባችሁ ይወስናል ማለት ነው። እነዚህ ከላይ ዘረዘርኳቸውን ጥያቄዎች ለራሳችሁ ጠይቃችሁ ነው የቀረጻ ቦታ የምታመቻቹት። ከዛ ውጭ ራሳችሁን መጠየቅ ያለባችሁ ነገር ትዕይንቱ ምን አይነት የምስል ጥንቅር ወይም ደግሞ ኮምፖዚሽን እንደሚሰጣችሁ ነው። ቀደም ብለን በጣም ብዙ ነገሮችን አውርተናል። ለቫንቴጅ ፖይንት በጣም ምርጥ ነው። ዝቅተኛ አንግል ነው ወይስ ከፍተኛ ነው? ሎ አንግል ነው ሃይ አንግል ነው? ቀረብ ያለ ምስል ነው ወይስ ራቅ ብሎ የሚቀረጽ ምስል ነው? ምን አይነት ምስል ነው የሚለውን እንደዚሁ መለየት መቻል አለባችሁ። የት እንደምትቀርጹም ማወቅ ይኖርባችኋል። በጣም ወሳኙ ነገር ስለሆነ ማለት ነው። የመጨረሻ መጠየቅ ያለባችሁ እንቅስቃሴ ይኖረዋል የሚለውን ጥያቄ ይሆናል ማለት ነው። እንቅስቃሴ ያለው ሙቭመንት አለው ቀደም ያላቸው ገብቶ ይወጣል ወይስ በምን ነው የሚቀረጸው የሚለውን ነገር ማወቅ ያስፈልጋል ማለት ነው። እንግዲህ ይህ ቀረጻውን በትክክል ለማንሳት ምን ያህል ቦታ እንደሚያስፈልጋችሁ ይወስናል። እንቅስቃሴ እንድታደርጉ የሚያደርጓችሁ በአካባቢያችሁ ያለው ነገር ምንድነው? ሙቭ ስታደርጉ ምን ያህል ስፔስ ያስፈልጋችኋል? ትዕይንቱን ለመጨመርና ለማጥራት የሚሆኑ አካላት አሉ? ምን አስፈላጊ አዲሽናል ነገር ያስፈልገኛል? ወደፊት እየገፋችሁ ለመቅረጽና ወደ ኋላ እየጎተታችሁ ለመቅረጽ ቦታ አለው? እነዚህን ጥያቄዎች እንግዲህ የቀረጻ ቦታ ስትፈልጉ ቦታውን
በምን መስፈርት መምረጥ እንዳለባችሁ ያሳውቋችኋል። ስለዚህ ያን ተከትላችሁ በደንብ መወሰን ትችላላችሁ ማለት ነው። ሶ በምን መስፈርት ላይ ቦታ እንደምትፈልጉ ከጻፋችሁ በኋላ ሄዳችሁ ቦታዎችን መፈለግ ማለት ነው። እዚህ ጋር በቀርጽ እዛ ጋር ቢሆን የሚለውን ነገር ያስቀመጣችሁትን ሊስት በሙሉ የሚያሟላ ስፍራ ለማግኘት ምናልባት 2-3 ቦታዎችን ማግኘት ሲኖርባችሁ ይሆናል። እንደዛም ሆኖ ከተገኘ ነው ቦታ መፈለግ በጣም አስቸጋሪ ነገር ስለሚሆን ማለት ነው። ስለዚህ በትዕግስት መፈለግ ይኖርባችኋል። በትዕግስት ፈልጉ። ከዚህ ሁሉ ልፋት በኋላ የቀረጻ ቦታው ቢገኝ የቀኑ ሰዓት ለምን አስፈለገ ነው ደግሞ እናወራለን። በቀን ሆኖ ሰዓቱ ለምን አስፈለገ? የቀረጻው ሰዓት ማተር ስለሚያደርገው የምትቀርጹበት ሰዓት ከምታስቡት ላይ በጣም ወሳኝ ነው። እዚህ ጋር ትዕግስት በጣም ወሳኝ ነው። ስንት ጊዜ እነዚህን ውጫዊ ነገሮች በመጠባበቅ እንዳሳለፍኩ ልነግራችሁ በጣም ከባድ ነው። ሰዓቱ ምን ያህል ትራፊክ እንዳለ ይወስናል። የምትቀርጹበት ቦታ ላይ ምን ያህል ቱሪስት እንዳለ፣ ብርሃኑ በሰዓት ላይ ይወሰናል። አካባቢው ላይ ያለው ጫጫታ እንግዲህ በጣም እንደምታውቁት ነው። ሳውንድ ምን ያህል ሊረብሽ እንደሚችል እንደየሰዓቱ ይለያያል። የምትቀርጹበት ቦታ ላይ የሚፈቅድላችሁም እንግዲህ በሰዓት የተገደበ ሊሆን ይችላል። ፈቃዱ ራሱ ይፈቅድላችሁ አካል እንድትቀርጹ ይፈቅድላችሁ በሰዓት በቀን በተገደበ መንገድ ሊሆን ይችላል። ስራ የሚጀመረው 3 ሰዓት ነው፣ የሚዘጋው ደግሞ 11 ሰዓት ነው። ስለዚህ ከ1:30 እስከ 3 ሰዓት ከፍተኛ የትራፊክ መጨናነቅ ያለበት ሰዓት ነው። ከተማ አካባቢ ካላችሁ እንግዲህ ይህን ሰዓት ማሳለፍ አለባችሁ ማለት ነው። እዚህ ሰዓት ላይ መቅረጽ አትችሉም ማለት ነው። በጣም ከባድ ነው። ትራፊክ የሚጨናነቅበት ሰዓት ነው። ድምፅ፣ ጫጫታ አለ፣ ጩኸት አለ። እነዚህ አካባቢዎች ካላችሁ እንግዲህ የፀሐይ መውጣትን መቅረጽ ላትችሉ ትችላላችሁ። ፀሐይም ስትገባ በተመሳሳይ ከ11 ሰዓት እስከ 11 ሰዓት ተኩል ድረስ የትራፊክ እንቅስቃሴ በጣም ኃይለኛ ስለሆነ ሰው ከስራ ወጥቶ ወደ ቤት የሚገባበት ሰዓትም ስለሆነ እንግዲህ የፀሐይ መግባትን መቅረጽ፣ ሰንሴትን መቅረጽ ላትችሉ ትችላላችሁ። ምናልባት ቀረጻችሁ ከዛ ጋር የሚገናኝ ከሆነ ማለት ነው። ህዝብ የተሰበሰበባቸው ቦታዎች ላይም ስንቀርጽ እንግዲህ በጣም ብዙ ነገር ልንል እንችላለን። ልክ እንደናንተ ሌሎች የሚቀርጹ ካሉ እነሱም ፐርፌክት ምስል ለማምጣት ይሞክራሉ። አንዳንዴ ከሁሉም ቀድማችሁ በጣም በጠዋት መሄድ ሊኖርባችሁ ይችላል። ወይም ደግሞ በህዝቡ መሀል ክፍተት እስኪፈጠር በትዕግስት መጠበቅ ይኖርባችኋል። ህዝብ የተሰበሰበባቸው ቦታዎች ሲሆኑ ማለት ነው። እዚህ ጋር ወሳኙ ነገር ስለምታመጡት ምስል ማሰብና ቀድማችሁ መዘጋጀት ነው። ወዲያው ምስሉን ለማምጣት ክፍተቱ ከመገኘቱ በፊት መዘጋጀት ነው ያለባችሁ። ስለዚህ በተዘጋጃችሁ ቁጥር ጥሩ ነገር መፍጠር፣ ጥሩ ነገር ማምጣት ትችላላችሁ ማለት ነው። ኤክስፖዠር እና ፎከሱን ማስተካከል ወይም ደግሞ ምናልባት ቀድማችሁ እንቅስቃሴያችሁን መለማመድ ሊኖርባችሁ ይችላል። የምታገኟት ክፍተት ትንሽ ከሆነች በእሷን ክፍተት ተጠቅማችሁ ቶሎ መጠቀም መቻል አለባችሁ። ከምታስቡት በታች ትንሽ ልትሆን ትችላለች የምታገኟት ክፍተት ማለት ነው። ስለዚህ እሱም በጣም መጠቀም መቻል አለባችሁ። ሁሌ ዝግጁ መሆን አለባችሁ ማለት ነው። በጣም ጥሩ። እንግዲህ ከመሄዳችሁ በፊት ያው የኮርሱ የመጨረሻ ክፍል ላይ ደርሰናል። እንኳን ደስ ያላችሁ፣ ሙሉውን ጨርሳችሁታል። ወጣችሁ እንድትለማመዱና በርካታ ስህተቶችን እንድትሰሩ አበረታታችኋለሁ። ምክንያቱም እንደዛ ስታደርጉ፣ እንደዛ ብዙ ስትሳሳቱ፣ ብዙ ነገር ስትሞክሩ ነው ልትማሩ የምትችሉት። ባለፉት ሰዓታት በርካታ መረጃዎችን አግኝተናል። በርካታ ሀሳቦችን ተለዋውጠናል። በአንዴ አንዱን ፓርት ተለማመዱ፣ ቀስ በቀስ ተለማመዱ። እናመሰግናለን።